ሰላም ተማሪዎች እንደምን አላችሁ? ዛሬ በ2016 ኢንትራንስ ኤግዛም ከ51ኛ ጥያቄ ጀምሮ እስከ 100 ያሉትን እንሰራለን። በፓርት 1 ላይ ለነበረው ስህተት በጣም ይቅርታ። እንዳልኳችሁ የኔ ስልክ ስለተበላሸ ከሰው እየተዋስኩ ነው እየሰራው ያሉትና ይሄን ኤክስ ሪከርደሩን ዳውንሎድ ካደረኩ በኋላ ፐርሚሽን አለው አላልኩትም ወይንም ደግሞ ይሄ ቮይሱን እንዲቀዳ ቪዲዮውን ብቻ ነው እንጂ የቀዳልኝ ቮይሱን እንዲቀዳ ማይክሮፎኑን አለው አላልኩትም እና ስላችሁ ያው የሰው እንትን ስለሆነ በችኮላ ነው የምሰራውና ያንን ልብ አላልኩም። በኋላ ከጨረስኩ በኋላና ፖስት አድርጌ ወደ ማታ አካባቢ ላይ እንትሩን ስመለከት ነው ወይም ደግሞ ይሄ ኮሜንቱ ስመለከት ነው ሳውንድ እንደሌለው ራሱ ያወቅኩት እና በጣም ይቅርታ። አሁን ተመልሼ እንደገና ደግሞ ያንኛውን ለመስራት እንደገና እዛ ላይ 1 ሰዓት ለማባከን ስላችሁ አይሆንም። ለምን የሰው ስልክ ተበድራችሁ እየሰራችሁ እንደገና ደግሞ ሰው ማስቸገር ነው የሚሆነው እና አንድም ወይ እናንተን ታይም ፈጃለሁ፣ ሁለትም እዚህ ጋር ሰው ማስቸገር ነው። ሶ በተቻለ መጠን ከዚህ በኋላ የሚቀጥሉትን ፓርቶች ዝም ብለን እንመለከታለን። ያንኛውን ኦልሞስት ሳውንድ ነው እንጂ ሌላው ሙሉ መልሱ እንዳለ እዛው ላይ አለ። ሶ በጣም ይቅርታ፣ ድጋሚ እንደዚህ አይነት ስህተት አይፈጠርም። እናም እናንተም በተቻላችሁ መጠን ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። 51ኛ ጥያቄ which one of the following is not an examples of cultural heritage ይለናል። ግሬድ 12 ቻፕተር 9 ከሚከተሉት መካከል ካልቸራል ሄሪቴጅ ያልሆነው ወይም ደግሞ ባህላዊ ቅርስ ያልሆነው የቱ ነው ይለናል። ኤ ዘ ፓላስ ኦፍ አባ ጅፋር፣ ይሄ ካልቸራል ሄሪቴጅ ነው። ሄሪቴጆች በሁለት እንደሚከፈሉ ታውቃላችሁ። ካልቸራል ወይም ሂማን ሜድ እና ምሮስ ነው። ይሄ ናቹራል ሄሪቴጆች ናቸው አይደለ? ቢ ሃላላ ኬላ ኦፍ ዳውሮ፣ ይሄም ካልቸራል ሄሪቴጅ ኦፍ ዘ ዳውሮ ስቴት ነው። ሲ ዘ ሰሜን ናሽናል ፓርክ፣ ይሄ ምንድነው? ተፈጥሯዊ ነው አይደለ? ናቹራል ሄሪቴጅ ነው። ኢትዮጵያ ካሏት ተፈጥሯዊ ቅርሶች ውስጥ የሰሜን ብሔራዊ ፓርክ አንዱ ነው። ዲ ዘ አልነጃሺ መስጊድ፣ ይሄም ምንድነው? ባህላዊ ቅርስ ነው አይደለ? የሰው ልጅ የሰራው ባህላዊ ቅርስ ነው። ሶ ዘ አንሰር ኢዝ ሲ ይሆናል ማለት ነው። እሺ ወደ 52ኛ ጥያቄ ስንመጣ what was the fundamental organization change that led to the industrial revolution ይለናል። የኢንዱስትሪያል ሪቮሉሽን እድገት እንዲመጣ ወይም ደግሞ የኢንዱስትሪያል ሪቮሉሽን እንዲጀመር እንዲኖር ያደረገው ኦርጋናይዜሽናል ቼንጅ ፕሊስ ይኸው እዚህ ጋር አስምሩልኝ። እሺ ኦርጋናይዜሽናል ነው ያለን ወይም ደግሞ ኦርጋናይዜሽን የምንለው ምንድነው? የሆነ ካምፓኒ ወይም የሆነ እንትን ነው አይደል? ኢንስቲትዩት ነው አይደል? የዚህ የኢንስቲትዩሽናል ቼንጅ የሆነው የቱ ነው ነው? ኤ ዘ shift from the dispersed system to the factory production yes። ከዚህ በፊት የሰው ልጅ ወይም ከኢንዱስትሪያል ሪቮሉሽን በፊት የሰው ልጅ የሚያመርተው ምርትን የት ነበር? ቤት ውስጥ ነበር። ተግባባ? ቤት ውስጥ ነበር፣ ሎካሊ ነበር፣ ቤት ውስጥ ነበር ያመርት የነበረው። ሶ ይሄ ቤት ውስጥ ይመረት የነበረው ምርት ኢንስቲትዩሽኑ ወዴት ተቀየረ? ወደ ፋክተሪ ወይም ደግሞ ወደ ኢንዱስትሪ ተቀየረ ማለት ነው። ሶ አያችሁ የሚመረትበት ቦታ ከቤት ወደ ኢንዱስትሪ ተቀየረ። ይሄ ምን እንለዋለን? ኦርጋናይዜሽናል ቼንጅ እንለዋለን። ዩ ሲ ቢ ዘ ሪፕሌስመንት ኦፍ አኒማል ኤንድ ሂውማን ሌበር ባይ ዘ ማሽን፣ ይሄም ልክ ነው። የኢንዱስትሪያል ሪቮሉሽን ያመጣው ለውጥ ነው። ግን ይሄ ኢንስቲትዩሽናል ነው እንዴ ወይም ደግሞ ኦርጋናይዜሽናል ነው? አይደለም። ይሄ ኦርጋናይዜሽናል ለውጥ አይደለም። ይሄ ዩ ሲ ይሄ የፓወር ለውጥ ነው ወይም ደግሞ የሪሶርስ ለውጥ ነው ወይም ደግሞ የኢነርጂ ለውጥ ነው ይሄኛው። ሲ ዘ shift from coal to water to generate power ይለናል። ይሄም ፓወር shift ነው እንጂ ኦርጋናይዜሽናል ቼንጅ አይደለም። የምናመርትበትን ፓወር ወይም ኢነርጂ እየቀያየሩ መጣ። መጀመሪያ ኩል ነበር፣ ከዛ ወተር፣ ከዛ ምድሮስሙ ስቲም ኢንጂን መጣ። ዲ ዘ ዲቨሎፕመንትስ ኦፍ ባንክስ ቱ ሌንድ መኒ ቱ ዘ ኢንተርፕረነርስ ቢ ሲ ዲ እንዳለ በኢንዱስትሪያል ሪቮሉሽን እንዲኖር ያደረጉ ለውጦች ናቸው። ነገር ግን ኦርጋናይዜሽናል ቼንጅ ከተባላችሁ ግን ማን ነው? ኤ ነው የሚሆነው ማለት ነው። ኦርጋናይዜሽናል የሆነው ለውጡ። 53ኛ ጥያቄ 53ኛ ጥያቄ which one of the following was a consequences of the American Civil War ይለናል። ግሬድ 12 ቻፕተር 1 ላይ የአሜሪካን ሲቪል ዋርን ተምራችኋል አይደለ? ሶ የአሜሪካ ሲቪል ዋር ኮንሲኩዌንስ የሆነው የቱ ነው ይለናል። ኤ ዘ ኢንድስ ኦፍ ራሻል ኦፕሬሽንስ ኢን ዘ ዩኤስኤ ይለናል። አሜሪካ ምድር ላይ የዘረኝነት ጥቃቶች ወይም ደግሞ ተጽዕኖዎች እንዲቆሙ አድርጓል ይለናል። በፍጹም የባርነት ንግድ አሜሪካ ምድር ላይ እንዲቆም አድርጓል። ዘረኝነት ግን ኢቨን እስካሁን ድረስ አሜሪካ ውስጥ አለ። ቢ ዘ ኢንድ ኦፍ ዘ ኢንስቲትዩሽንስ ኦፍ ስሌቨሪ ኢን ዘ ዩኤስኤ የስ አሜሪካ ምድር ላይ ስሌቨሪ የተሰኘው እንቅስቃሴ ወይም የባሪያ ንግድ እንዲቆም አድርጓል። አዎ። ሲ ዘ ኢኮኖሚክ ፕሮስፐሪቲ ኦፍ ዘ ሳውዘርን ፕላንት ክላስስ ኖ ኢኮኖሚክ ፕሮስፐሪቲ የነበራቸው ሳውዘርኖች ሳይሆኑ ኖርዘርኖች ናቸው። ዲ ዘ አኩዊሽንስ ፓርትስ ኦፍ ዘ ዩኤስ ባይ ዘ ፍራንስ አይደለም። ዘ አንሰር ኢዝ ዋት ቢ ነው ማለት ነው። ቢ ነው። እሺ 54 ጥያቄ what was the main features of British indirect rule ይለናል። እንደምታውቁት ብሪቴን ቅኝ ግዛት ስትገዛ ኢንዳይሬክት ሩልን ትጠቀማለች። ፈረንሳይ ደግሞ ዳይሬክት ሩልን ትጠቀማለች። ሶ ብሪቴን የምትጠቀመው ኢንዳይሬክት ሩል ምን አይነት ካራክተሪስቲክስ ወይም ፊቸር አለው ነው? ኤ ዘ ኤክስክሉሽንስ ኦፍ አፍሪካንስ ፍሮም ዘ አድሚኒስትሬሽንስ ኦፍ ዘ ኮሎኒስ አይደለም። ይሄ ዳይሬክት ሩል ነው።
ወይም ደግሞ ቅኝ የተገዙት የአፍሪካ ሀገራቶች ላይ አፍሪካን መሪዎችን አለመሾም ወይም ደግሞ እነሱን ኤክስክሉድ ማድረግ ኤክስክሉሽን ማለት ማግለል ማስወጣት ማለት ነው። ሶ ከአድሚኒስትሬሽኑ ላይ ወይም ከአመራር ስርዓቱ ላይ አፍሪካውያንን ገለል ለማድረግ ከሆነ ኢንዳይሬክት አይደለም እሱ ዳይሬክት ነው። ቢ ዘ ዩዝ ኦፍ ኤክስቴንሲቭ ቫዮለንስ ቱ ሞባላይዝ ኮሞዲቲስ ፎር ኤክስፖርትስ አይደለም። ሲ ዘ ግራንቲንግ ኦፍ አፍሪካንስ ብሪቲሽ ሲቲዝንሺፕ ዊዝ ዜር ፖለቲካል ራይትስ ይለናል። ለጥቁር አፍሪካውያን የእንግሊዝ ፖለቲካ ራይትን በመስጠት ወይም ደግሞ የፖለቲካ መብትን በመስጠት እንትን ማለት እንዲያስተዳድሩ ማድረግ ማለት ነው ይለናል። አይደለም። ዲ ዘ ዩዝ ኦፍ አፍሪካንስ ኢን ዜር አድሚኒስትሬሽንስ ኦፍ ዘ ኮሎኒ የስ ብሪቴን ቅኝ በገዛቻቸው ግዛቶች ላይ አፍሪካውያንን ምን ታደርግ ነበር የራሳቸውን ህዝብ እንዲያስተዳድሩ ታደርግ ነበር። ተግባባን። ኢን ዘ ቢሃፍ ኦፍ ብሪቴን ገቨርንመንት ወይም ደግሞ ለብሪቴን መንግስት ተጠሪ ሆነው አፍሪካውያንን እንዲያስተዳድሩ ታደርግ ነበር። ትመጣለች፣ ቀኝ ትገዛለች። ከዛ ቀኝ የገዛችው ግዛት ላይ ግን መሪውን ምን ታደርጋች ማለት ነው እዛው ህዝቡን እንዲያስተዳድር በዛው ባለበት እንዲቀጥል ታደርግ ነበር ማለት ነው። የሲና የኤ ምንድናቸው? ለዳይሬክት ሩል ነው የሚሆኑት ሲቲዝንሺፕ የሚሰጥበትና መሪዎቹ ኤክስክሉድ የሚደረጉበት ሲስተም ኢንዳይሬክት ሩል ዳይሬክት ሩል ላይ ነው። ብሪቴን የምታደርገው ምንድነው? አፍሪካን መሪዎችን በራሳቸው ኮሎኒ ላይ ምን እንዲያደርጉ ወይም በራሳቸው ሀገር ላይ እንዲያስተዳድሩ ታደርግ ነበረ። 55 what was the primary objectives of the organizations of African unity when it was established in 1963 ነው 1963 ላይ ኦርጋናይዜሽንስ ኦፍ አፍሪካን ዩኒቲ ወይም OAU ያ የፈረሰው ድርጅት ማለት ነው። በአሁኑ ሰዓት ማን ያለው? አፍሪካ ዩኒየን ነው አይደል ያለው። ሶ አፍሪካ ዩኒየን ከመምጣቱ በፊት የነበረው OAU ሲመሰረት ፕራይመሪ ኦብጀክቲቭ ምንድን ነበር? ዋነኛ ዓላማው ምንድን ነበረ ነው? ኤ ቱ ፕሮሞት ኢኮኖሚክ ኢንተግሬሽን አሞንግ አፍሪካን ኔሽንስ። ይሄ የኦኤዩ ሳይሆን የማን ነው? የኤዩ ነው። ቢ ቱ ኢራዲኬት ኦል ፎርምስ ኦፍ ኮሎኒያሊዝም ፍሮም አፍሪካ። አዎ አፍሪካውያንን ከቅኝ ግዛት ባርነት ነፃ ማውጣት ነበር የዚህኛው ድርጅት ዋነኛ ዓላማ ማለት ነው። ለዚህም ነው የተቀየረው። ለምን? ከቅኝ ግዛት ከወጡ በኋላ አፍሪካን ሀገራቶች ይሄ ድርጅት የዛን ያህል ፓወርፉል ሆኖ መቀጠል አልቻለም። ለምን? ዋነኛ ጎሉ ኮሎናይዜሽን ማስቀረት ስለነበር። ሶ ኦብጀክቲቮቹ እንደ አዲስ ሪቫይዝድ ተደርገው አዲስ ኦብጀክቲቭ ሴት ተደርጎለት ኢኮኖሚካል፣ ፖለቲካል እና ሶሻል እንዲሁ ካልቸራል ኦብጀክቲቮች ሴት ተደርገውለት አፍሪካ ዩኒየን ተመሰረተ ማለት ነው። ቱ ክሪት ሲንግል አፍሪካን ሚሊታሪ ፎርስ አይደለም፣ ቱ ዩኒፋይ አፍሪካን ኔሽንስ ኢንቱ ሲንግል ስቴት። ሶ ዛት ሰርቷል። ቢ 56 which one of the following was the major factor for the colonial occupations in Africa ይለናል። አፍሪካ በቅኝ ግዛት ለመያዟ ምክንያት የሚሆኑ ነገሮች አሉ። በዋነኝነት ሁለት ናቸው አይደለ? ሶ እነዚህ ሜጀር ፋክተሮች ምንድን ናቸው ነው? ኤ ኮሌክሽንስ ኦፍ ኢትኖግራፊክ ኤንድ ጂኦግራፊክ ኢንፎርሜሽን ባይ ዘ ሚሽነሪስ ኤንድ ኤክስፕሎረርስ ይላል። ከአውሮፓ የመጡ ሚሽነሪዎችና ኤክስፕሎረሮች ስለ አፍሪካ የሰበሰቡት ጂኦግራፊካል እና ኢትኖግራፊክ ዴታ ነው ይለናል። እሺ ቢ ኢንተርናል ዲቪዥን ዊዝን ዘ አፍሪካን ሶሳይቲስ ኤንድ ፋክሽናል ሰፖርት ፕሮቫይደድ ባይ ዘ ኢሮፒያንስ። እሺ ሲ ኢሮፒያን ሚሊታሪ ኤንድ ቴክኖሎጂካል ሱፐሪዮሪቲ ኦቨር ኤ ፕሪ ኮሎኒያል አፍሪካን ስቴትስ። የስ ዋነኛው ኮዝ ይሄ ነው። እንግዲህ አውሮፓውያን አፍሪካን ቅኝ ለመግዛት ሲመጡ ከቅኝ ግዛት በፊት የነበሩ የአፍሪካን ስቴቶች ከቅኝ ግዛት በፊት የነበሩ የአፍሪካን ስቴቶች መላውን ስትመለከቱ ኤክሴፕት ኢትዮጵያ ምንድናቸው? በእርግጥ ኢትዮጵያኖችም የላቸውም እኮ አውሮፓውያን ከአፍሪካውያን የተሻለ እንዳለ ሁሉም ፎርመር ስቴቶች ወይም ደግሞ ከቅኝ ግዛት በፊት የነበሩ አፍሪካውያን ስቴቶች በአውሮፓውያን ሚሊታሪ ቴክኖሎጂካል ሱፐሪዮሪቲ የተወሰደባቸው ነበሩ። ተግባባን። በጦሩም እነሱ በጦር ስትራቴጂ እውቀቱ ያላቸው ናቸው። የጦር መሳሪያ ዘመን የጦር መሳሪያ የታጠቁ ናቸው እና በእነዚህ አድቫንቴጆች እንዳለ የተወሰደ ምሮሱ አውሮፓውያን እነዚህን አድቫንቴጆች አሏቸው። አፍሪካውያን ግን ከጦር መሳሪያ ራሱ አንጻር ስንመለከት በጦርና በጎራዴና በጋሻ ነው የሚዋጉት። ከዛ ውጭ ጦር ነው ያላቸው። ይሄ ነው የሚባል ጠመንጃ የሚባል ነገር አፍሪካውያን አያውቁም ነበር በዚህ ሰዓት። ኢትዮጵያንም ስትመለከቱ በአድዋ ጊዜ ስትዋጋ እንግዲህ ያው የፈረደበትን ጎራዴና ጋሻ ይዘው ነው። ያው ኢትዮጵያ ከመልክዓ ምድሯ በተጨማሪ የነበራቸው ኮኦርዲኔሽን እና የህዝቡ ሞቲቬሽን ነው አይደለ ለአድዋ ድል ያበቃል እንጂ ሚሊታሪ ሱፐሪዮሪቲ ነበረ ወይም ደግሞ ጣሊያን ከኛ በመሳሪያ በምንም አይገናኝም። ተግባባን። ሶ አውሮፓውያን የነበራቸው ሚሊታሪና ቴክኖሎጂካል ሱፐሪዮሪቲ ለቅኝ ግዛታቸው መሳካት ትልቁን አስተዋጽኦ ተወጥቶላቸዋል። 57 who were the traders that dominated the long distance trade in the south western regions during the 19th century ይላል። 19ኛው ክፍለ ዘመን ላይ እንግዲህ እዚሁ 12ኛ ክፍል ቻፕተር 3 መጀመሪያ ላይ ሳስተምራችሁ ስለ ሎንግ ዲስታንስ ትሬድ የኢትዮጵያ ሎንግ ዲስታንስ ትሬድ በጣም ፍሎሪሽድ ያደረገበት ታይም
ነበረ እና በዚህ ሰዓት ሁለት መስመሮች ነበሩ። ሁለቱም የሚነሱት ከደቡብ ምዕራብ ኢትዮጵያ ቦንጋ ላይ ሆኖ አንደኛው ወደ ሰሜን በመተማና በምጽዋ በኩል የሚወጣው፣ ሁለተኛው ደግሞ በምስራቅ በኩል የሚሄደውና በዘይላና በበርበራ በኩል የሚወጣው የንግድ መስመር አለ ብያችሁ ነበረ። እነዚህን ንግዶች የሚያካሂዱ ደግሞ የተለያዩ ነጋዴዎች እንዳሉ ጠቅሼላችሁ ነበረ። ለምሳሌ ጎንደር ላይ ወይም ደግሞ የሰሜን ኢትዮጵያ ላይ ጃባርቲ የተሰኙ ነጋዴዎች ሙስሊም መርቻንቶች እንደነበሩ ነግሬያቸዋለሁ። ደቡብ ምዕራብ ኢትዮጵያ ላይ ወይም እዚህ ቤኒሻንጉል ኢትዮ ሱዳኒስ ቦርደር አካባቢ ላይ ደግሞ ጃላባ የተሰኙ ነጋዴዎች እንደነበሩ ነግሬያቸዋለሁ። በተረፈ ደግሞ ደቡብ ምዕራብ ኢትዮጵያ ላይ ደግሞ ሳውዝ ዌስተርን ኢትዮጵያን ፓርት ላይ ደግሞ አፍቃላ የተሰኙ ሙስሊም መርቻንቶች እንደነበሩ ኮርሱ ላይ ሳስተምራችሁ በደንብ አድርጌ ነግሬያችሁ ነበር። ዛን ሳይሷት አፍቃላ ይሆናል ማለት ነው። 58 ዋዳት ዘሊቼ አግሪመንት ኦር ዘሊቼ ትሪቲ ኦፍ 1878 ቴል አስ አባውት ኢምፔረር ዮሐንስ ዘፎርዝ ስታይል ኦፍ ሩል ይለናል። ባይ ዘ ዌይ ምናልባት እንዳያምታታችሁ ነው ያው የባለፈው ሳውንድ ስላልሰማችሁት የ2016 ኢንትራንስ ኤግዛም ነው ይሄ ኤግዛም እየሰራውላችሁ ያለሁት። ይሄን የ2016 ኢንትራንስ ኤግዛም በሁለት ከፍየዋለሁ ስላችሁ ሉክ ሙሉ 100ን ጥያቄ ከ11 በ11 እና በ12 አድርጌ ከፍየዋለሁ ለጥናት እንዲመች ለተማሪው በሚል ማለት ነው። 49ኛ ወደ 11 ወሰዱትና 49 ጥያቄ 11 ክፍል እና የቀረው 51 ጥያቄ ደግሞ የ12 ክፍል ነው። 2016 ላይ የወጣው ኤግዛም ጥያቄ ማለት ነው። ያው ሂስትሪ እንደምታውቁት ከዚህ ኢንትራንስ ፈተና ከ9 እስከ 12 ቢባልም ሂስትሪ ከ9 እና 10 ብላችሁ የምታነቡት ነገር የለውም። ለምን የ9ኙ ሙሉ በሙሉ ፖርሽኑ በደንብ ሰፋ ብሎ 11 ክፍል አለ። የ10ሩ ደግሞ ሙሉ በሙሉ እሱም ፖርሽኑ ሰፋ ብሎ የ12 ክፍል ያለ። ስለዚህ የ11 እና 12ን በደንብ አድርጎ ያነበበ ተማሪ የ9 እና 10 መጽሐፍ ተመልሶ ማየት አይጠበቅበትም ማለት ነው። ሂስትሪ የ9 እና 10 አነባለሁ ብላችሁ ታይም የምትፈጁ ልጆች ታይማችሁን አታባክኑት። ታይማችሁን ከምታባክኑ ለማትስና ለጂኦግራፊ ወደዛ ዞር አድርጋችሁ እነዛን ኮርሶች አንብቡበት፣ የሂስትሪን ታይም የምትፈጁበትን። ሂስትሪ እንዳለ 9 እና 10 ላይ ያለው 11 እና 12 ላይ ስላለ በ11 እና በ12 ላይ የከፈልኩት የ2016 ማለት ነው። እና ለዛ ነው ቦርድ ፋይል ያዘጋጀሁት። እዚህ ጋር እንዳለ ሁሉም የ12 ክፍል ጥያቄ እንዴት ሆነ እንዳትሉ ነው። የባለፈው ፓርቷን ቪዲዮ ላይ እንዳለ 11 ነበር የሰራሁት። እሺ 58 ጥያቄ ምንድነው የሚለን ስለ ሊቼ አግሪመንት ነው። አሁንም እዛው 12 ቻፕተር 3 ላይ እንቆይና የሊቼ አግሪመንትን ታውቃላችሁ ወይም ደግሞ ሊቼ ትሪቲ 1878 ላይ አጼ ዮሐንስ ከሚኒሊክ ጋር የተፈራረሙትን ስምምነት ነው አይደለ? ይህ ስምምነትን ኮንሲደር ስታደርጉት ስለ አጼ ዮሐንስ አስተዳደር ስርዓት ምን ይነግረናል? ወይም ደግሞ የአጼ ዮሐንስ ሩሊንግ ስታይል ምን አይነት እንደሆነ ነው የሚነግረን ነው። he favored negotiations and power sharing to build imperial authority ይላል። አጼ ዮሐንስ ከሎካል ሩለሮች ጋር ከመዋጋት ይልቅ ኔጎሺዬሽንን የሚመርጥ ወይም ደግሞ ከነሱ ጋር ኮንፍሊክት ውስጥ ከመግባት ይልቅ ከነሱ ጋር ኔጎሺዬት አድርጎ ችግሮቹን በሰላም መፍታት የሚፈልግና ፓወሩን ከነሱ ጋር ሼር ማድረግ የሚፈልግ ንጉስ እንደነበረ ነው የሚያሳየን ይለናል። አዎ እሺ። ቢ he was cruel towards his rivals and sought to eliminate them ይለናል። አጼ ዮሐንስ ለተፎካካሪዎቹ ፊት የማይሰጥ ወይንም ደግሞ ቦታ የማይሰጥና እነሱን ተዋክቶ ምን የሚያደርግ ኢሊሚኔት የሚያደርግ ነበር ይላል። አይደለም። እንደዛ ቢሆን ኖሮ አጼ ዮሐንስ ሚኒሊክን ሊቼ ትሪቲ ላይ ባልጠራው ነበር። he lacked consistency in his approach to local rulers አይደለም። ዲ he was influenced by religious thoughts in his administration ይላል። አይደለም። the answer is what ማለት ነው? ኤ ነው መልሳችን የሚሆነው ማለት ነው። አጼ ዮሐንስ ፓወሩን ሼር በማድረግ ነው የሚታወቀው። የተለያዩ ሎካል ሎርዶችን ግዛት ይሰጣቸዋል፣ አንድ ቦታ ይሾመዋል ነገር አይደል እንዴ? ኢቭን በዚህ ስምምነት ላይ ለሚኒሊክ ምን ሰጥቶታል? ወሎን ሰጥቶታል አይደል? 59 which one of the following was the consequence of the battles of አድዋ ይለናል። የአድዋ ጦርነት ውጤት የሆነው ኮንሲኩዌንስ የሆነው የቱ ነው? ኤ the acquisition of an outlet to the sea for ኢትዮጵያ ይለናል። ኢትዮጵያ የባህር በር ማግኘት ትችላለች ይለናል። አይደለም። እንደውም ያላትንም የባህር በር ነው አይደል ያጣችሁ? ለምን? ኤርትራና ሰልፋ ሰጣ ማለት ነው። ቢ the Indies of Ethiopian encirclement by the hostile powers ይለናል። ኢትዮጵያ በጠላት ሀገሮች የመከበብ ሂደቱ ቀርቶላታል። ወይንም ደግሞ ኢትዮጵያ እንደምታውቁት ዙሪያዋን በዛ በጅቡቲ በኩል ፈረንሳይ ያለች፣ በሰሜን ጣሊያን አለች፣ በምስራቅ በኩል ደግሞ ብሪቴንና ጣሊያን አሉ። ኢታሊ ሶማሊላንድ እና ብሪቲሽ ሶማሊላንድ፣ በደቡብ በኩል ደግሞ ብሪቴን አለች። ከዛ በምዕራብ ስትመጡ ደግሞ ብሪቴን አለች አሁንም። እና በዚህ በጠላቶቿ የመከበብ ሁኔታው ቀርቷል ይለናል። በፍጹም ያ ነገር አልቀረም ነበር እስከመጨረሻው። ሲ the recognition of Ethiopia as an independent country ይለናል። the immediate and major consequences of አድዋ ከተባለ ወይም የአድዋ ጦርነት ኢሚዲየትም እንዲሁም ደግሞ ሜጀር ኮንሲኩዌንሱ ምንድነው?
የኢትዮጵያ ነጻነት ወይም የኢትዮጵያ ሉዓላዊነት ኢንተርናሽናሊ ሪኮግናይዝ የተደረገበት ነበረ ማለት ነው። እሺ 60ኛ ጥያቄ which one of the following was the features of the periods of diarchy or from 1916 up to 1913 in Ethiopian politics ይለናል። ይሄ the dual rule ወይንም ደግሞ ዲያርኪ ሩል የምንለው ጊዜ አለ አይደለ? በኢትዮጵያ ከ1916 እስከ 1930 ድረስ የነበረው 15 ዓመት ያገዛዝ ስርዓት ኢምፐረስ ዘውዲቱ ከራስ ተፈሪ መኮንን ጋር አንድ ላይ በመሆን ሁለት የተለያዩ ጎራዎች እንደ ባልና ሚስት ሳይሆን እንደ ተቃራኒ ጽንፈኛው ነው ወይ ደግሞ እንደ ሁለት ፖለቲካ ፓርቲ አድርጋችሁ ሰራቸው ሁለት የተለያየ አይዲዮሎጂ ያላቸው ሁለቱም አመራሮች ኢትዮጵያ ውስጥ ነግሰው ለሁለት ያስተዳደሩበት ጊዜ ነበርና ሶ ይሄ ጊዜ እንዴት ይገለጻል ነው። ኤ ዘ አብሰንስ ኦፍ ፓወር ስትራግል ዊዝን ዘ ሩሊንግ ክላስ በኢትዮጵያ ታሪክ ውስጥ በየትኛው ዘመነ መንግስት ጊዜ ሩሊንግ ክላሱ ላይ ኮንፍሊክት ነበረ። ቢ ስትራግል ፎር ፓወር አሞንግ ግሩፕ ዊዝን ዘ ሩሊንግ ክላስስ ይለናል። እሺ ሲ ዘ ኢንትሮዳክሽን ኦፍ ሜጀር ፖለቲካል ኤንድ ኮንስቲቱሽናል ሪፎርምስ ይሄኛው አይሆንም። ዲ ራፒድ ፔኔትሬሽንስ ኦፍ ፎሬን ካፒታል ኢን ዘ ካንትሪ አይደለም። ሶ ዘ አንሰር ኢዝ ቢ ነው ስትራግል ፎር ፓወር አሞንግ ዘ ግሩፕስ ዊዝን ዘ ሩሊንግ ክላስስ። ለምን አመራር ቡድኑ ላይ ሁለት እንትሎች አሉ አይደለ? የማን ነው ስሙ የራስ ተፈሪ መኮንን ግሩፖች ምንድነው የሚባሉት ኮንዘርቫቲቮች ናቸው አይደለ? የማንነች የዘውዲቱ ደግሞ ምንድነው የሚባሉት በቲ ነው የሚጀምረው ረሳሁት ቃሉንና ይቅርታ እና የዘውዲቱ ተከታዮችና አመራሮች በሙሉ እንዳለ ምንም የሚፈልጉት ይሄ በእነ ሚኒሊክ ጊዜ የነበረውና ቀድሞ የነበረውን የሸዋን አመራር ስርዓት ኦልድ ትራዲሽኑን ማስቀጠል ነው። የኖቢሊቲው ስርዓት ማስቀጠል ነው። ራስ ተፈሪ መኮንን ደግሞ ዘመናዊ የሆነ የመንግስት ስርዓት ዘመናዊ የሆነ ሀገር እንድትኖር ነው የሚፈልጉ የነበረውና በሁለት መካከል ከፍተኛ የሆነ ኮንፍሊክት ነበረ። 61ኛ ጥያቄ what is the immediate causes of the second world war ይለናል። ወደ ቻፕተር 4 ደግሞ እንምጣና የሁለተኛ ዓለም ጦርነት ኢሚዲየት ኮዙ ምንድነው? ኢሚዲየት ጦርነቱ እንዲጀመር ያደረገው ኤ the publications of Axis power secret plan to partition the globe ይለናል። አይደለም። ቢ the withdrawal of Germany's pledge to guarantee the sovereignty of Czechoslovakia አይደለም። ሲ British decision to occupy the port of Danzig as a primitive action against the German invasion ይለናል። አይደለም። ዲ the Germany's invasions of Poland threatened both Britain and France ይለናል። yes ፖላንድ ጀርመን በሶቪየት ናዚ ፓክት ከሩሲያ ጋር ፖላንድ ለሁለት ለመከፋፈል ተስማምታ ነበር። ከዛ በኋላ ግን በዚህ 1939 ላይ ግን ወቅቱ ሴፕቴምበር ይመስለኛል ሴፕቴምበር ወር ላይ አዶልፍ ሂትለር ፖላንድን ሙሉ በሙሉ ማንም ሳይጠብቅ ወረረና ከፖላንድ ላይ ሆኖ ደግሞ ሌሎቹን ቻሌንጅ ማድረግ ሲጀምር ነው አይደለ? ወይም የፖላንድ በጀርመን መወረር የሁለተኛው ዓለም ጦርነት ኢሚዲየት ኮዙ ነበር ማለት ነው። 62 ጥያቄ which of the following countries did not belongs to the Warsaw Pact ይለናል። ከሚከተሉት ሀገራቶች ውስጥ የዋርሳው ፓክት አባል ያልሆነችው ሀገር ማን ነች? ዋርሳው ፓክት ምንድነው? ለረሳችሁት ምናልባት ላስታውሳችሁ በኮልድ ዋር ጊዜ ወይም ቻፕተር 5 ላይ እንደተማራችሁት ዓለም ለሁለት ሲከፈል ሁለት የተለያዩ ትልልቅ የጦር ቡድኖች ተፈጥረዋል አይደለ? ከሁለተኛ ዓለም ጦርነት በኋላ አንደኛው በአሜሪካ የሚመራው ኔቶ ዘ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ባለው ወይም የአትላንቲክ ቃል ኪዳኑ ሀገሮች ነው የሚባለው በአሜሪካ በብሪቴን በነ ፍራንስ በነ ካናዳ የሚመራው የምዕራብ አውሮፓውያን በጋራ የሚገኙበት የጦር ህብረት ነው ኔቶ። የምስራቆቹ ደግሞ በሩሲያ ደግሞ እነሱን አይተው ደግሞ ሩሲያና ቻይና የመሰረቱት ደግሞ በሩሲያ በቻይና በሰሜን ኮሪያ የሚመራው ደግሞ የሶሻሊስቶች የጦር ቡድን ደግሞ ይባላል ዋርሳው ፓክት ይባላል አይደለ? ሶ የዋርሳው ፓክት አባል ያልሆነች ሀገር ማነች ነው? ሶ ባጭሩ ማለት ነው ዌስተርን አውሮፓያን ካውንትሪ የሆነችው የቷለች እንደማለት ነው። ሶ ኤ ሮማኒያ የዋርሳው ፓክት አባል ሀገር ነች። ቢ ዘ ሶቪየት ዩኒየን መሪዋ ነች። ሲ ዌስት ጀርመኒ ማለት የማን የአሜሪካ ሳተላይት ነበረች አይደለ? በዚህ በኮልድ ዋር ምክንያት ጀርመን ለሁለት ተከፍላ ነበረ በበርሊን ወን አማካኝነት ማለት ነው። ኢስት ጀርመኒ የራሺያ ሳተላይት ነች ወይም ደጋፊ ነች። ዌስት ጀርመኒ ደግሞ በአሜሪካ ሳይድ ማለት ነው። ሶ ዌስት ጀርመኒ ምድረች ማለት ነው የዋርሳው ሳይሆን የኔቶ አባል ሀገር ነች። ሃንጋሪም የዚህ የዋርሳው ፓክት አባል ሀገር ነች። 63 How did long distance trade facilitate interaction among the Ethiopian populations ይለናል። ሎንግ ዲስታንስ ትሬድ ወይም የረጅም ርቀት ንግድ የኢትዮጵያን ሶሳይቲን ኢንተራክሽን በማጠናከር ወይም ደግሞ በመፍጠር ረገድ ምን አይነት አስተዋጽኦ አለው ይለናል። ኤ by helping introduce orthodox christianity to different parts of the regions ይለናል።
ወደ ተለያዩ የሀገሪቷ ክፍሎች የኦርቶዶክስ ክርስቲያኒቲ እምነትን እንዲስፋፋ በማድረግ ይላል አይደለም። ቢ ባይ ጊቪንግ ራይስ ቱ ማርኬት ዛት ሰርቭድ አስ ሴንተር ኦፍ ካልቸራል ኤንድ ኢንተራክሽንስ። እሺ ቢ ሊሆን ይችላል። እሺ ሲ ባይ ስፕሬዲንግ ዲሞክራቲክ ኢንስቲትዩሽንስ ሰች አስ ገዳ ቱ ዘ ኒው ኤሪያስ ይለናል። ኖ እንደውም ገዳ እንዲሁም ሌሎች ኢንጂነስ ኖሌጅ ሲስተሞች እንዲወርቁ ወይም እንዲዳከሙ ነው አይደል ያደረገው። ዲ ባይ ሜኪንግ ዘ ዩስ ኦፍ ኮመን ሚዲየም ኦፍ ኤክስቼንጅ ይለናል አይደለም። ዘ አንሰር ኢዝ ቢ ነው። ቢኮዝ ባይ ጊቪንግ ዘ ራይስ ቱ ማርኬትስ ወይም ደግሞ ዋና ዋና የንግድ ማዕከል የሆኑ ቦታዎች እንዲመሰረቱ እነዚህ የንግድ ማዕከሎችም ደግሞ ለንግድ ብቻ ሳይሆን ለካልቸራል ኢንተራክሽንም ለሪሊጂየስ ኢንተራክሽንም እንዲሁም ለፒፕል ኢንተራክሽንም ዋነኛ ቦታዎች እንዲሆኑ መንገድ ከፍተዋል ማለት ነው። እሺ 64ኛ ጥያቄ ዋይ ዲድ ኢምፔረር ቴዎድሮስ ዘ ሰከንድስ ሞደርናይዜሽን አቴምፕትስ ፌይል ይለናል። አጼ ቴዎድሮስ ሁለተኛ እንግዲህ እንደምታስታውሱት ለሞደርናይዜሽን ወይም ለዘመናዊነት ትልቅ ፍላጎትና ቦታ ነበራቸው እና ለዘመናዊነት ያደረጉትም ጥረት መስዋዕትነት ራሳቸውን እስኪያጡ ድረስ ዋጋ አስከፍሏቸዋል። ሶ የአጼ ቴዎድሮስ የሞደርናይዜሽን አቴምፕት ፌይል ያደረገው ለምንድን ነው? ቢኮዝ ኤ he lacked the technology and resources necessary for implement the reforms ይለናል። አጼ ቴዎድሮስ እነዚህን ሪፎርሞች ወይም ደግሞ ሞደርናይዜሽንን ለማምጣት የሚያስችሉ ቴክኖሎጂዎችና ሪሶርሶች ኢምፕሊመንት ለማድረግ ወይም ደግሞ ይሄንን ሞደርናይዜሽንን ኢምፕሊመንት ለማድረግ ሪፎርሙን ኢምፕሊመንት ለማድረግ ቴክኖሎጂና ሪሶርስ እጥረት ስለነበረበት ነው። አዎ እነዚህን ቴክኖሎጂዎችም ስሩልኝ ብሎ እንግዲህ አውሮፓውያንን ቢጠይቅም ፈቃደኛ ሊሆኑ አልቻሉም። ቢ he tried to simply copy western institutions rather than adapt them to the local condition አይደለም። ሲ he angered the European powers who could have helped him ይለናል። እሱን ሊረዱት የሚችሉትን አውሮፓውያን ሀገራቶች አናዷቸዋል ይለናል። ኖ ያናደደው ሊረዱት የሚችሉትን አይደለም። ወይም ደግሞ ሊረዱት ይችሉ ነበር እኮ ግን እንደምታስተውሱ ስንማማር ብለናል። እነሱ መርዳት እየቻሉ ግን ምን አላደረጉም? እርዳታውን ሊሰጡት አልፈቀዱም አይደለ? ዝም ምን ያሉት? በተረጋጋኝ ጠየቀ ዝም አሉት። ዝም ሲሉት ጊዜ ምን አደረገ ማለት ነው? በራሱ አውሮፓውያኖችን አግቶ ማሰራት ጀመረ። በዛ ሰዓት ተበሳሽተው እሱን ለመጣል መጡ ማለት ነው። ዲ ዘ ብሪቲሽ ኦፖዝድ ዘ ሪፎርምስ ፊሪንግ ሂ ውድ ክሪኤት ኤ ስትሮንግ ኢትዮጵያን ስቴት ይለናል። አይደለም። ዘ አንሰር ኢዝ ኤ ነው። በቂ ቴክኖሎጂ እና ሪሶርስ ቢኖረው ኑሮ ለምሳሌ ሪሶርስን ማንንም ይዛል? ሂውማን ሪሶርስን ይዛል። በቂ የሆነ ስኪልድ የሆነና እውቀቱ ያላቸው ሂውማን ሪሶርስ ቢኖረው እንዲሁም ደግሞ ቴክኖሎጂካል አድቫንስመንት ቢኖረው ኑሮ እነዚህ ሞደርናይዜሽን ሪፎርሞችን ኢምፕሊመንት ማድረግ ይችል ነበር። 65 what was the consequences of the ህይወት ኦር አድዋ ትሪቲ ኦፍ 1884 1884 እንደምታስታውሱት አጼ ዮሐንስ አራተኛ ከብሪቴኑ ተወካይ ሲር አድሚራል ቶማስ ህይወት ጋር ስምምነት ተፈራርመዋል። ይህም ስምምነት ዘ ህይወት ትሪቲ ወይም የተፈረመው አድዋ ላይ ስለነበር አድዋ ትሪቲ ተብሎ ይታወቃል። ይሄ የዚህ የአድዋ ትሪቲ ኮንሲኩዌንስ ምን ሆነ ነው? ኤ ሪተርን ኦፍ ምጽዋ ቱ ኢትዮጵያ የምጽዋ ወደብ ለኢትዮጵያ ተመልሶላታል ይላል። አይደለም። ቢ ኢትዮጵያን ሆስቲሊቲ ዊዝ ማሃዲስት ሱዳን የስ ኢትዮጵያና ማሃዲስት እስከዚህ ጊዜ ድረስ የሚያገናኛቸው ነገር አልነበረ። በዚህ ሰዓት ግን በዚህ ከህይወት ትሪቲ በኋላ ግን አጼ ዮሐንስ በአውሮፓውያን የተገባላቸውን ቃል አምነው እንደምታውቁት ኩፊት ላይ ሄደው የአጼ ዮሐንስ ቀኝ እጅ የሆኑት ማን ነበር ስሙ? ራስ አሉላ ሄደው እንትላን አሸንፈው መጡ አይደል? ኩፊት ላይ ማሃዲስትን ቅጥቅጥ አድርገው አሸንፈው የብሪቲሽንና የኢጂፕሽያንን ወታደሮች አስለቀቀው ላኩ አይደለ? ከዛ ግን ብሪቴንም ሆኑ ኢጂፕሽያን ቃል የገቡትን ነገር መድረግ አልቻሉም። ለአጼ ዮሐንስ ማለት ነው። እናም አጼ ዮሐንስም ደግሞ ማሃዲስ ላይ በከፈቱት ጥቃት ምክንያት ደግሞ ማሃዲስቶች የኢትዮጵያ ጠላት ሆነዋል ማለት ነው። ሲ ኢትዮጵያንስ ኮንትሮል ኦቨር መተማ ነው ዲኮንቲኒስ ኢትዮጵያን ዋር ዊዝ ኢጂፕሽያንስ አይደለም። ዘ አንሰር ኢዝ ቢ 66 why did Italian unification become successful ይላል። የጣሊያን ዩኒፊኬሽን ሰክሰስፉል የሆነው ለምንድን ነው? because the adoption of mixed strategy that combined armed uprising and diplomatic pressure ይለናል። ምክንያቱም ጣሊያኖች የጦር መንገድንም ወይም ደግሞ ሚሊታሪ ስትራቴጂንም እንዲሁም ደግሞ ዲፕሎማቲክ የሆነ ፕሬሸርንም በመጠቀም ስለሄዱበት ነው ይለናል። እሺ እንያዘው። ቢ the decisions of Austrian Habsburgs to support the Italian unification ይላል። በፍጹም ኦስትሪያ አንዷ የጣሊያንም የጀርመን ዩኒፊኬሽንም ጸር ነች አይደለ? ሲ the weakenings of Habsburgs both economically and politically ይለናል። አይደለም። ዲ the mobilizations of liberals conservatives and the papal status by the Piedmont Sardinia ይለናል።
በፒየርሞንት ሰርዲኒያ አማካኝነት ሊበራሎችም ኮንሰርቫቲቮችም እንዲሁም ፓፓል ስቴቶች ምን በመሆናቸው ነው ሞባላይዝ በመደረጋቸው ነው ይላል። አሁን እዚህ ጋር ፓፓል ስቴት የሚለው ያፈርሰዋል አይደለ? ፓፓል ስቴቶች ከፒየርሞንት ሰርዲኒያ ጋር አብሮ የመሆን እንትኑ አልነበራቸውም። ለምን? እነሱ የራሳቸው ኢንተረስት ስለሚፈልጉ ማለት ነው ስለሚፈልጉና ይሄንን አይደግፉትም ነበርና ሶ ዘ አንሰር ኢዝ ዋት ኤ ነው የሚሆነው። ማነች ጣሊያን በጦርነትም እነ ማጀንታና ሶልፌሪኖን ከኦስትሪያ አስመልሰዋል፣ እነ ቬኔሻን አስመልሰዋል። ከዛ በኋላ ደግሞ በዲፕሎማቲክ ሚሽን ደግሞ ማንን ማስመለስ ችሏል? መጨረሻ ላይ ሎምባርዲን እና ሮምን ማስመለስ ችለዋል ማለት ነው። እሺ 67ኛ ጥያቄ ላይ እንምጣ። Why did the Shoan nobility remove Emperor ጣይቱ from the power in 1910 ለናል 1910 ላይ ጣይቱን የሸዋ መኳንንቶች ጣይቱን ከስልጣን ሪሞቭ አድርጓታል። ከስልጣን ብቻ ሳይሆን ኢቭን አስሯት ነበር፣ እዚህ ቁም እስረኛ አድርጓት ነበር አይደል? የእንጦጦ ማርያም ይሁን ቁስቋም ማርያም ብቻ ከሁለት አንዱ ዛሬ እዛ እንድትታሰር ተደርጎ ነበር። እና ለምንድን ነበር ሪሞቭ ለመደረጓ ምክንያቱ? እቴጌ ጣይቱ ሪሞቭ ለመደረጋቸው ምክንያቱ ምንድነው ነው? ኤ ዘይ ዲስላይክድ ሄር አቴምፕት ቱ አንደርማይን ዘ ሸዋን ዶሚናንስስ ይለናል። የሸዋዎችን የበላይነት ለማጣጣል የምትሞክረውን ወይም ደግሞ በሸዋዎች ላይ የበላይነቱን ለመውሰድ ስትሞክር ይሄን ነገር ስላልወደዱላት ነው ይለናል። አዎ። ቢ ሺ ፌቨርድ ዘ ጀርመን ኦቨር ዘ ብሪቲሽ ፍሬንች ዲፕሎማቲክ ሺፍት አይደለም። ሲ ሺ ቢጋን ቱ ሪቨርስ ዘ ሞደርናይዜሽን ስቴፕስ ኦፍ ኢምፔሪየር ሚኒሊክ አይደለም። ዲ ሺ ዲሞንስትሬትድ ኤ ላክ ኦፍ ጀጅመንት ኢን ሜኪንግ ዲሲሽንስ አይደለም። ዘ አንሰር ኢዝ ዋት ኤ ነው። ያው ጣይቱ በወቅቱ ማድረግ የጀመረችው ምንድነው? ባለቤቷ ወይም ደግሞ አጼ ምኒልክ ከታመሙ በኋላ እና ሄርቱ ዘስሮን መመረጥ ሲጀምር በዚህ በሸዋ ፖለቲክስ ላይ የራሷን ቤተሰቦች ማስገባት ትፈልጋለች አይደል? ወይም ደግሞ ከዚህ ከፖለቲካል ፓወር ላይ መውጣት አትፈልግም ነበር። ሶ በዚህ ምክንያት ወንድሟን ጎንደር ላይ የነበረውን ራስ ጉግሳን ነው አይደለ? ራስ ጉግሳ ወሌ ቤቱለ ወደዚህ ወደ ሸዋን ፖለቲክስ ላይ እንዲገባ ጥረት ስታደርግ ነበረ። ሚኒሊክ አልጋ ወራሽ አድርጎ የመረጠውን ልጅ ኢያሱንም ስትቃወም ነበር እና በእነዚህ ምክንያቶች የሸዋን ዶሚናንስን ቻሌንጅ ስታደርግ ስለነበር በዚህ ምክንያት ሪሞቭ ሊያደርጓት ተገደዋል ማለት ነው። እሺ 68 የጠቂው ጃን ዘ ፎሎዊንግ አፍሪካን ሬዚስታንስ ሙቭመንት ዋዝ ሪሌትድ ቱ ኮሎኒያል ኮተን ፕላንቴሽን ይለናል። አፍሪካ ውስጥ እንግዲህ እንደምታስታውሱት ምን ነበሩ? የተለያዩ የቅኝ ግዛት ተቃውሞ እንቅስቃሴዎች ነበሩ፣ ወይም ደግሞ ኮሎኒያል ሬዚስታንስ ሙቭመንቶች ነበሩ አይደለ? ሶ ከነዚህ ሙቭመንቶች ውስጥ አንዱ የሆነውና ከኮተን ፕላንቴሽን ጋር ወይም ደግሞ ከጥጥ አምራቾች ጋር የሚገናኘው የቱ ነው ይለናል። ኤ ዘኒደምብሌ ሬዚስታንስ ኢን ዚምባብዌ ይለናል። አይደለም። ቢ ዘማጂ ማጂ ሪቤሊየን ኢን ታንጋኒካ ይለናል። የስ የታንጋኒካ ህዝቦች በጀርመናውያን በግድ ኮተን ፕላንቴሽን እንዲሰሩ ይደረጉ ነበር። ወይ ደግሞ ታንጋኒካ ውስጥ ህዝቦቹ በጀርመን ቅኝ ግዛት ውስጥ ከወደቁ በኋላ ጀርመናውያን ኮተንን እንዲያመርቱ በግድ ኢንፍሉዌንስ ያደርጓቸው ነበረ። እናም እነዚህ የማጂ ህዝቦ የምሮሱም የታንጋኒካ ህዝቦች የማጂ ወይም ደግሞ ይሄ ሪሊጂየስ አይነት እንትን ያለው የውሃን አምልኮ ተማምነው መሳሪያው ምንም አያደርገንም ውሃውን ከተቀባን እና ከተጠንቀን ከወጣን በሚል ውሃ እየተነከሩ ወጥተው የጀርመን ወታደሮች ፊት ቆመው እምቢ ሲሉ ያው የጀርመን ወታደሮች በጥይት የረፈረፏቸው ታይም ነውና ሶ ዘ ማጂ ሪቤሊየን ነበረ ከዚህ ከኮተን ፕላንቴሽን ጋር የሚገናኘው ማለት ነው። አሻንቲም ማንዲንካም ስትሄዱ ከኮተን ፕላንቴሽን ጋር አይገናኙም። እሺ 69ኛ ጥያቄ 69 which organization of United Nations was responsible for facilitating the independence of former mandate territories ይላል። ምድረው ይሄ ደግሞ ምንድነው? ዩናይትድ ኔሽን ኦርጋናይዜሽን እንደምታውቁት ወደ 6 ቦዲዎች አሉት አይደለ? ወደ 6 ቦዲዎች አሉት። ሶ ከነዚህ ከስድስቱ ቦዲዎች ውስጥ በቅኝ ግዛት የተገዙ ሀገራቶች ምን የሚሉበት ነፃ እንዲወጡ ኢንዲፔንደንሲያቸውን እንዲያውጁ ፋሲሊቴት የሚያደርግ ወይም ደግሞ የነዚህን የቅኝ የተገዙ ሀገራቶችን ነፃነት ወይም ኢንዲፔንደንስ ለማምጣት የሚሰራና ከማንዴት እንትሮቻቸው ቴሪቶሪያቸው የሚያወጣ ወይም ደግሞ ከዚህ በቅኝ ግዛት ከገዟቸው ስቴቶች አውጥቶ ወደ ራሳቸው ስቴት ወይም ራሳቸው መንግስታትና ህዝቦች የሚመልሰው ቦዲ የቱ ነው? ኤ ዘ ሴኩሪቲ ካውንሲል አይደለም። ቢ ዘ ትሩሺፕ ካውንሲል የስ። ሲ ዘ ኢንተርናሽናል ኮርት ኦፍ ጀስቲስ አይደለም። ዲ ዘ ዩናይትድ ኔሽንስ ሴክሬታሪ አይደለም። ዘ አንሰር ኢዝ ዋት ቢ ነው፣ ዘ ትሩሺፕ ካውንሲል። 7ኛ ጥያቄ which of the following was a consequences of the Marshall Plan ይለናል። ሁለተኛ ነጥብ ከተጠናቀቀ በኋላ ኮልድ ዋር ሲነሳ እንግዲህ እንደምታውቁት በኮልድ ዋር ፒሪየድ ጊዜ
በአሜሪካ ላይ ከነበሩ አንዳንድ አካላቶች መካከል ማርሻል ፕላን አንዱ ነበረ እና ኮሎኔል ማርሻል አንዱ ነበረ። የአሜሪካ ወታደር ነው፣ የጦር መሪ ነው እና ይህ መሪ ያወጣው ፖሊሲ ነበር አይደለ? ወይም ደግሞ አሜሪካ እንድትከተልና ለአሜሪካ ሱፐሪዮሪቲ ይጠቅማል ብሎ ያወጣው አንድ ፖሊሲ ነበረ። የዚህ ፖሊሲ ውጤት ምን ሆነ ነው? የዚህ ፖሊሲ ውጤት ምን ሆነ ነው? ማርሻል ፕላን እንደምታውቁት እንግዲህ አሜሪካ ለአውሮፓውያን የኢኮኖሚ ድጋፍ እንድታደርግና በዚህ የኢኮኖሚ ድጋፍ ደግሞ ብዙ የአውሮፓውያን ሀገራትን እንደ ሳተላይት መያዝ እንድትችል የሚያደርጋትን ኦፖርቹኒቲ ያመጣላት ሰው ነበር። ዘ ኮንቴንመንት ኦፍ ኮሚኒዝም ፍሮም ስፕሬዲንግ ቱ ኤሽያ ኤንድ አፍሪካ ይለናል። ይሄ የትሩማን ዶክትሪን ነው አይደለ? ወይም የዚህን የኮሚኒዝምን እንቅስቃሴ በኤሽያ እና በአፍሪካ ላይ ያለውን የኮሚኒዝም እንቅስቃሴ ለማስቀረት ኮንቴንመንት ፖሊሲን መከተል ይሄ የትሩማን ዶክትሪን ነበረ። ዘ ዲቪዥንስ ኦፍ ኢስተርን ዘ ዲቪዥንስ ኦፍ ጀርመኒ ቢትዊን ዘ ካፒታሊስት ዌስት ኤንድ ዘ ኮሚኒስት ኢስት ይለናል። ይሄ የማርሻል ፕላን አልነበረም። ሲ ዘ ኤክስቴንሽንስ ኦፍ አሜሪካ ፖለቲካል ኢንፍሉዌንስ ቱ ዘ ላቲን አሜሪካን ካውንትሪስ አይደለም። ዲ ዘ ኢኮኖሚክ ሪከቨሪ ኦፍ ዌስተርን ዩሮፒያን ካውንትሪስ አፍተር ወርልድ ዋር ሰከንድ የስ ማርሻል ያመጣው ሀሳብ እንግዲህ ይህንን ነበር። አውሮፓውያን ሀገራትን ዌስተርን አውሮፓውያን ሀገራቶችን አሜሪካ ኢኮኖሚካል ድጋፍ ብታደርግላቸው ከዚህ ከሁለተኛው የዓለም ጦርነት ከደረሰባቸው ሰፈር እንዲያገግሙ ኢኮኖሚካል ሰፖርት ብታደርግላቸው በዚህ ኢኮኖሚካል ሰፖርት አማካኝነት አሜሪካ ከነዚህ ሀገራቶች ጋር ወዳጅ መሆን እንደምትችል የሱ አይዲያ ወይም የሱ ፕላን ነበረ ማለት ነው። እሺ 71ኛ ጥያቄ ላይ ስንመጣ which of the following initiatives of the Derg had a major socio-economic consequences for the peasantry ይለናል። ኢትዮጵያ ውስጥ የደርግ መንግስት በነበረባቸው ጊዜያቶች ውስጥ ያደረጋቸው ለውጦች ነበሩ አይደለ? እንዲሁም የደርግ መንግስት ለሀገሪቷ ካደረጋቸው ጥሩ ነገሮች መካከል የላንድ ሪፎርም፣ ሊትሬሲ ካምፓይን፣ ናሽናላይዜሽን ኦፍ ኢንዱስትሪ በእኔ በኩል ራሱ ማለት ነው። ኢቨን በአሁኑ ሰዓት ላይ ራሱ እኔ ለዚች ሀገር የሶሻሊዝም ስርዓት ነው የሚያስፈልጋት። ምክንያቱም ይሄ ዳው ማህበረሰብ እንዲለወጥ እንዲያድግ ከተፈለገ የኮሚኒዝም ወይም ሶሻሊስት ስርዓት አፕላይ መደረግ እንዳለበት አምናለሁ። እና የደርግ መንግስት ለገበሬው የዋለው ውለታ የሆነው የቱ ነው? ዘ ላንድ ሪፎርም የስ ይሄ የመሬት ለውጥ በተለይ በዛ በአጼ ኃይለ ሥላሴ ዘመነ መንግስትና ከዛ በፊት በነበረው ስርዓት በፌዳል ስርዓቱ ምንድን ነበር የነበረው? ሀብት ፓወር ያለው አካል ነበር መሬቱ እንዳለ ይቆጣጠር የነበረው። ነገር ግን የደርግ መንግስት ሲመጣ ግን ቀጥታ ምን አደረገ? መሬት ላራሹ። ይሄ የምን ብርና ግብር መሰብሰብ ነው? ብር ያለው በብሩ ይጠቀም፣ በቃ መሬቱን ላራሹ ስጠው ነው ያለው አይደለ? በቃ መሬቱን ላራሹ ሰጥቶ ገበሬው እንዲጠቀምበት በዛም የኢትዮጵያን ኢኮኖሚ ስቴብል ማድረግ ችሏል አይደል እንዴ? ዘ ላንድ ሪፎርም ይሄ ነበር ለገበሬው ትልቁን አስተዋጽኦ የተወጣው የደርግ ኢኒሺዬቲቭ ላንድ ሪፎርም ነበር ማለት ነው። 72ኛ ጥያቄ what was the major factor for the outbreaks of Ethiopia-Somalian war of the 1977 up to 78 ይለናል። በ1977-78 የነበረው የኢትዮ ሶማሌ ጦርነት እንዲከሰት ያደረገው ኮዝ ምንድነው? ወይም ደግሞ ለኢትዮ ሶማሌ ጦርነት ምክንያቱ መንስኤው ምንድን ነበረ? ዲፈረንስ ኦቨር ኢንተርፕሬቲንግ ዘ ቲቺንግስ ኦፍ ማርክሲዝም ሌኒኒዝም ይለናል። የማርክሲዝምን ሀሳብ በማስተማርና በኢንተርፕሬት በማድረግ ረገድ የተፈጠረ ልዩነት ነበር ይላል። ወይም የሁለቱ ሀገራት መንግስታት የዚህ ማርከስን ሀሳብ በዲፈረንት ወይ ኢንተርፕሬት በማድረጋቸው ነበር ይላል አይደለም። ቢ ሪቫለሪ ቢትዊን ዘ ቱ ካውንትሪስ ኦቨር ዘ ኢሹስ ኦፍ ጅቡቲ አልነበረም። ሲ ሪፐብሊክስ ኦፍ ሶማሊያ ክሌምድ ዘ ሶማሊ ኢንሃቢትድ ቴሪቶሪስ ኦፍ ኢስተርን ኢትዮጵያ ይለናል። የስ በወቅቱ የነበረው የሶማሌ መንግስት ግሬት ሶማሊያን ገነባለሁ አለ። ከዛ ግሬት ሶማሊያን ለመገንባት ደግሞ የሶማሌ ማህበረሰቦችና ከሶማሊያ ጋር ተመሳሳይ የሆኑ ህዝቦች አንድ ላይ መሆን አለባቸው አለና ምስራቅ ኢትዮጵያ አካባቢ ላይ እንደምታውቁት ኢትዮ ሶማሌ አለ አይደለ? ወይም ደግሞ የሶማሌ ክልል አለ አይደል? የሶማሌ ክልል ህዝቦችን ካልሰጣችሁኝ በሚል ከኢትዮጵያ ጋር የድንበር ግጭት ጀምሮ ነበረ ማለት ነው። ይሄ ነው ኮዙ። እሺ 73ኛ ጥያቄ which of the following features of indigenous knowledge has the potential to contribute to the overall development of the society ይለናል። ከሚከተሉት የኢንዲጂነስ ኖሌጅ ፊቸሮች ውስጥ ለአንድ ሶሳይቲ ዲቨሎፕመንት ትልቅ ኮንትሪቢዩቲ ወይም ፖቴንሻል ያለው የቱ ነው ይለናል። ኢት ሴንስ ኦፍ ሱፔሪዮሪቲ ኢንጂነስ ኖሌጆች የሱፔሪዮሪቲ ሴንስ አላቸው አይደለም። ይሄ እንደውም ይሄ ሱፔሪዮሪቲ ሴንስ የሚኖር ከሆነ ምንም ሶሻይታል ዲቨሎፕመንት አይኖርም። ሶሻይታል ዲስትራክሽን ነው የሚኖረው። ቢ ኢትስ አንቼንጂንግ ኔቸር ይለናል። ኔቸራቸው አይለዋወጥም በፍጹም። ሲ ኢትስ ዲስሪጋርድ ኦፍ ሞራሊቲ
ዲስሪጋርድስ ኦፍ ሞራሊቲ ይሄም አይሆንም። ዲ ኢት ኢዝ ሆሊስቲክ ኔቸር የስ ሁሉን አቀፍ ናቸው። ኢንጂነስ ኖሌጅ ሲስተሞች ምንድናቸው? ሁሉን አቀፍ ናቸው። ሶሻይታል፣ ፖለቲካል፣ ኢኮኖሚካል፣ ካልቸራል እንዲሁም ሁሉንም ጉዳዮች የሚያካትቱ ዘ ዴይ ቱ ዴይ ላይፍስ ኦፍ ዛት ሎካል ፒፕል እንዳለ የሚቆጣጠሩና የሚመለከቱ እንትሎች ስለሆኑ ሆሊስቲክ ኔቸር አላቸው። ይሄ ሆሊስቲክ ኔቸራቸው ደግሞ ያን ሶሳይቲ ዲቨሎፕ እንዲያደርግና ለዛ ሶሳይቲ እድገትና ለውጥ ኮንትሪቢዩት የሚያደርጉት ነገር ይኖራል ማለት ነው። 74 why did the Schlieffen plan fail in the World War I ይላል። በአንደኛ ዓለም ጦርነት ላይ እንግዲህ የጀርመኑ ወታደር ስክሊፈን ጀርመን የምታጠቃበት ይሄ ስክሊፈን የተሰኘ ፕላን አዘጋጅቶ ነበር። ጀርመን በአሪፍ አይነት ታክቲክ ምስራቁንም ምዕራቡንም እንድታሸንፍ የሚረዳ ታክቲክ አዘጋጅቶ ነበርና በምዕራብ በኩል ተሳክቷል፣ በምስራቅ ግን ከሽፏልና የዚህ ስክሊፈን ፕላን መክሸፍ ምክንያቱ ምንድን ነበር? ጀርመኒ ዲድ ኖት ሪሲቭ ሰፖርት ፍሮም ዘ ቱርኪ ኦን ዘ ታይም ይለናል። ጀርመን በሰዓቱ ከቱርክ ድጋፍ ስላላገኘች ነው አይደለም። ቢ ሩሲያን ሞባላይዝድ ኢኩዊክሊ ኤንድ አታከር ጀርመኒ ይለናል። የስ ሩሲያውያን ያው ክረምቱ እንዳለ ሆኖ ወይም ይሄ የበረዶ ወቅታቸው እንዳለ ሆኖ ያን አድቫንቴጅ በመጠቀም እንዲሁም ደግሞ ጀርመን ያልጠበቀችውን አይነት ሰራዊት በማንቀሳቀስ ጀርመንን በፍጥነት በማጥቃቷ ነበር ይለናል። አዎ ሲ ዘ ዩኤስ ሪፊውዝድ ቱ ሴንድ ዘ አርሚስ ፎር ጀርመኒ ሃድ ፔይድ ፎር ይለናል። አይደለም። ዲ ጀርመኒ ዲድ ኖት ሃቭ ኤር ሱፐሪዮሪቲ ኦን ዘ ዌስተርን ፍሮንት ይለናል። አይደለም። ዌስተርን ፍሮንት ላይማ ተሳክቶላት ነበር። ኢስተርኑ ላይ ነው የከሸፈው አይደል እንዳልኳችሁ። በዌስተርን በኩልማ ፈረንሳይን ሰብዲር ነው ያደረገቻት ባንዴ። በቃ ፈረንሳይን እጅ ነው ያሰጠቻት። በተደጋጋሚ ባይዘው ጀርመን በፈረንሳይ ላይ የበላይነቱን ወስዳለች። 75 why did the USA declare war on Japan in the second world war ይለናል። በሁለተኛው ጦርነት ጊዜ አሜሪካ ጃፓን ላይ ጦርነት ያወጀችው ለምንድን ነው? ይሄን በደንብ አድርጋችሁ ታውቁታላችሁ። the US disliked the prospects of modernizing and rising of Japan ይለናል። አሜሪካ የጃፓንን መነሳት ስላልወደደችው ነው አይደለም። ቢ ጃፓን attacked US bases on the Pacific at Pearl Harbor yes ጃፓን ሲያቀብጣት ሲበላት ጊዜ ምን አደረገች? ፓሲፊክ ውቅያኖስ ላይ ያለውን የአሜሪካን የጦር ካምፕ ወይም ደግሞ ይሄ ፒርል ሃርበር የተሰኘችው ደሴት ላይ ያለውን የአሜሪካን የአየር ኃይል ቤዝ ምን አደረገች? ሲያቀብጣት አጠቃች። በዛም አሜሪካ የሁለተኛው ዓለም ጦርነትን በይፋ ተቀላቀለችና ጃፓን ላይ ጦርነት አወጀች። የአቶሚክ ቦምብንም ሞከረችባት ማለት ነው። 76 what is the connection between the Atlantic Charter and the future United Nations ይለናል። የአትላንቲክ ቻርተር እና ወደፊት የተመሰረተው የዩናይትድ ኔሽን ወይም ደግሞ በመካከላቸው ያለው ኮኔክሽን ምንድነው ነው? እንደምታውቁት እንግዲህ እነዚህ አላይድ ፓወር የሚባሉት በሁለተኛው ጦርነት ላይ ሰክሰስፉል የነበሩት ሀገራቶች ጦርነቱ ከመጠናቀቁ ከአንድ ዓመት ከሁለት ዓመት በፊት ቀድሞ ጀምሮ የምድሮስ የሚባለው ከአንደኛው ጦርነት በኋላ የተመሰረተው ሊግ ኦፍ ኔሽንን የሚተካ አዲስ ተቋም ለመመስረት የተለያዩ ስምምነቶችን አድርገዋል ከቴሄራን ጀምሮ ማለት ነው። ሶ አትላንቲክ ውቅያኖስ አካባቢ ላይ እንግዲህ የአትላንቲክ ቻርተር የምንለው አሜሪካ ላይ የነበረ ስምምነት ነው ካልተሳሳትኩኝ። ሶ እዚህ ስምምነት ላይ እንግዲህ ስለ ዩናይትድ ኔሽን የሆነ የወሰኑት አይነት ጉዳይ አለ ወይም የተወያዩት ጉዳይ አለ። ሶ ያ ነው ኮኔክሽኑ። ተግባባን። ሶ it established an international organization to ensure the world's peace ይለናል። ይሄ መጨረሻ ላይ ነው ሳን ፍራንሲስኮ ላይ ይመስለኛል። ቢ it proposed a detailed structure of for the United Nation የዩናይትድ ኔሽን ሙሉ ለሙሉ ስትራክቸሩ የተወሰነው በዚህ በአትላንቲክ ቻርተር ላይ አልነበረም። ሲ it called for a self determination and laid the foundation for the United Nation ይለናል። yes self determined የሆነ ወርልድ ኦርጋናይዜሽን እንዲሁም ደግሞ ዩናይትድ ኔሽን የሚባል አይነት ድርጅት መመስረት እንዳለበት ወይም ደግሞ ለዚህ ለዩናይትድ ኔሽን መመስረት መንገዱን የጠረገ ስምምነት ነበር ይሄ አትላንቲክ ቻርተር ማለት ነው። 77 what was the causes of the first Arab Israeli war of the 1948 or 49 ይለናል። የመጀመሪያው የአረብ እስራኤሊ ጦርነት 1948 49 ላይ የመጀመሪያው የአረብ እስራኤሊ አረብ ጦርነት ተካሂዶ ነበር አይደለ? ወይም አረብ እስራኤሊ ጦርነት ተካሂዶ ነበር። ሶ ይሄ የመጀመሪያው ነው እያለን ያለው እዚህ ጋር የመጀመሪያው አረብ እስራኤሊ ጦርነት ኮዙ ምንድን ነበረ ነው? A British decision to take the issue of Palestine to the United Nations ይላል። አይደለም። B the Arab states refusal to accept the partitions of Palestine yes አረቦቹ ማንን የፓሌስታይንን ክፍፍል አልተቀበሉትም አይደለ? የፓሌስታይን ተከፋፈልና ለሁለቱም ትሁን የሚለውን የዩናይትድ ኔሽን ውሳኔ አልተቀበሉትም። እስራኤል ግን ተቀብለዋል። ሶ በዚህ ምክንያት ሁለቱ አካላት ተጋጩ። C the US decision to recognize the establishment of the states of Israel አይደለም። D the Israeli occupations of Jerusalem and the Western Bank አይደለም። the answer is what B ነው። እሺ 78 ጥያቄ
78 which one of the following developments characterizes the post liberation periods of ኢትዮጵያ ይላል። ኢትዮጵያ ከ1941 ላይ ከጣሊያን የ5 ዓመት አገዛዝ በኋላ እንግዲህ ነፃ ከወጣች በኋላ ኢትዮጵያ ውስጥ ስለነበሩት ዲቨሎፕመንቶች የሚገልጽልን የትኛው ነው? ኢትዮጵያ ውስጥ ብዙ ለውጦችና መሻሻሎች ታይተዋል አይደለ? ሶ ከነዛ ውስጥ አንዱ የሆነው የቱ ነው? ኤ ፍሪኩዌንት ኮፕ አቴምፕትስ ተደጋጋሚ የሆኑ መፈንቅለ መንግስቶች፣ ቢ ሰፕሬሽንስ ኦፍ ላንድ ሎርዲዝም፣ እሺ አይደለም ይሄ ነበረ ዲቨሎፕመንታል ካራክተሪስቲክስ ነው ግን የተባልነው። ሲ ኮንሶሊዴሽንስ ኦፍ አውቶክራሲ የስ ኢትዮጵያ ሊብሬት ከሆነች በኋላ ነፃ ከወጣች በኋላ የመጀመሪያውና ትልቁ ሜጀር ዲቨሎፕመንት የነበረው ወይም ደግሞ ለውጥ የነበረው ምንድነው? አፄ ኃይለሥላሴ የራሳቸውን መንግስት እንደ አዲስ ያጠናክሩበት ኦልሞስት ለ10 ዓመታት ያክል የራሳቸውን መንግስት ያጠናክሩ ነበር የቆዩት። ተግባባል። የራሳቸውን ፓወር ኮንሶሊዴት ያደረጉ ከዛ ኢምፔሪያል ቦዲጋርድ መሰረቱ የራሳቸውን ፓወር ለማስጠበቅ አሁንም ናሽናል አርሚ አቋቋሙ። ያውን በስዊዲሽ በጀርመኒ እና በአሜሪካ የሚሰለጥን እያለ ጭራሽ 1955 ላይ የራሳቸውን ፓወር በደንብ አድርጎ ያገነነና የሳቸውን ፓወር በደንብ የሚያስጠብቀውን ይሄንን የ1955ቱን የ1931 ኮንስቲቲዩሽን መልሰው ሪቫይዝ አደረጉት ማለት ነው። እሺ 79ኛ ጥያቄ why did Ethiopian federalism fail ይለናል። ፌዴሬሽን ይቅርታ ኢትዮጵያና ኤርትራ እንግዲህ እንደምታውቁት ከብዙ ጊዜ ንትርክ በኋላ ዩናይትድ ኔሽን ሐሳቡ ወደ ዩናይትድ ኔሽን ሄዶ ዩናይትድ ኔሽን ምን ወስኖ ነበር? ሁለቱ ሀገራት ፌዴሬት እንዲሆኑ ወስኖ ነበር አይደለ? በፌዴሬሽን እንዲዋሃዱ አስቦ ነበር። ሶ የሁለቱ ፌዴሬሽን አይዲያ ለምን ፌል አደረገ ነው? ኤ ዘ አሬንጅመንት ዋዝ ሰብቨርትድ ባይ ዘ ኢታሊያንስ ይለናል። አይደለም። ቢ ቦዝ ዩኒየኒስት ኤንድ ሰፓሬቲስትስ ዌር ዲሳቲስፋይድ ዊዝ ኢት ይለናል። የስ ኤርትራ ውስጥ የነበሩት ራሳቸውን ዩኒየኒስት ነን እንዲሁም ሰፓሬቲስት ነን። ዩኒየኒስት የሚባሉት ማን ናቸው? ኤርትራ ከኢትዮጵያ ጋር አንድ ብትሆን የሚፈልጉ ሰዎች ናቸው። ወይም ኤርትራ ከኢትዮጵያ ጋር አንድ ላይ ትሆን የሚሉት ናቸው። ሰፓሬቲስት የሚባሉት ደግሞ ኖ ኢትዮጵያ አንዴ ሽጣናለች እና ጣሊያን ሶ አሁን እኛ ለራሳችን አናንስም ሶ ራሳችንን ችለን እንደ አንድ ሀገር መሆን አለብን የሚሉት ናቸው ደግሞ ሰፓሬቲስት የሚባሉ። ሶ ሁለቱም ፍላጎታቸው አልተሟላም። በዚህ በኢትዮ ኤርትራ ፌዴሬሽን ላይ የሁለቱም ፍላጎት አልተሟላም። ኢትዮጵያና ኤርትራ ወይ አንድ አልሆኑም። የዩኒስቶቹ ሀሳብ አልተሳካም። ሁለቱም ደግሞ አልተገነጣጠሉም። ሶ የሰፓሬቲስቶቹ ሀሳብ አልተሟላም እና ሶ የሁለቱንም ሀሳብ ሳቲስፋይ ያደረገ አልነበረም። 80 what was the causes of ኮልድ ዋር ይለናል። የኮልድ ዋር ኮዙ ወይም መንስኤው ምንድን ነበር? ኤ ኮንፍሊክት ቢትዊን ዘ ሰፖርተርስ ኦፍ ዘ ፍሪ ማርኬት ኤንድ ፕላንድ ኢኮኖሚክ ሲስተም ይለናል። የፍሪ ማርኬት አይዲዮሎጂ እና የፕላንድ ኢኮኖሚክ ሲስተም ሰፖርተሮች የነበራቸው ኮንፍሊክት ነው ይለናል። ያው ይሄ ኢኮኖሚካሊ በኋላ ነው የመጣው እንጂ ኮዙ ምንድነው? ፖለቲካል ዲፈረንስ ነው አይደለ? ቢ ዲዛይር ቱ ሱፐር ፓወር ቱ ኤክስቴንድ ዜር ፖለቲካል ኤንድ ስትራቴጂክ ኢንፍሉዌንስ አክሮስ ዘ ግሎብ። የስ ኮልድ ዋርን ያስነሳው ምንድነው? የሁለቱ ሀገራት የራሽያ እና የአሜሪካ ሱፐር ፓወር የመሆን ፍላጎት እና የራሳቸውን ፖለቲካል ኢንተረስት ወይም ስትራቴጂክ ኢንፍሉዌንስ በሌሎች ሀገራቶች ላይ የማስፈን እንቅስቃሴው ነው አይደለ? ይሄንን ኮልድ ዋር የተሰኘውን ጊዜ ያስጀመረው ማለት ነው። 81ኛ ጥያቄ which of the following was a consequences of the 1917 revolutions in Russia ይላል። 1917 ላይ የተካሄደው የሩሲያ ሪቮሉሽን ውጤት የቱ ነው? የሩሲያ ሪቮሉሽን 1917 ተካሂዷል አይደለ? ሶ የዚህ ሪቮሉሽን ውጤት ምን ሆነ ነው? ምን ሆነ? ኤ the restorations of Russia control over the net boring states such as Ukraine and Poland አይደለም። ቢ implementations of communism as an official ideology in the Russia and its influence worldwide ይለናል። yes ሩሲያ በዚህ ከሩሲያ ሪቮሉሽን በኋላ እንግዲህ የሩሲያ መንግስት ምን ሆነ? የኮሙኒዝም ተከታይ መንግስት ሆነ። ወይም የሩሲያ መንግስት ኦፊሻል አይዲዮሎጂው የኮሙኒዝም ስርዓት ሆነ። በተጨማሪ ደግሞ ሩሲያውያን በዓለም አቀፍ ደረጃ የዚህን የኮሙኒዝም አይዲዮሎጂ አስፋፊና ኢንፍሉዌንሰር መሆን ቻሉ ማለት ነው። ሲዘ ዊዝድራዋል ኦፍ ሩሲያ ፍሮም ዘ ኢንተርናሽናል ፖለቲክስ አንቲል ዘ ቢጊኒንግ ኦፍ ወርልድ ዋር ዘ ኖ ዲስ ዘ ሽፍትስ ኦፍ ሩሲያ ሞደርናይዜሽን ኢፈርት ፍሮም ዘ ሲቲስ ኦፍ ቱ ዘ ካንትሪ ሳይድ አይደለም። ዘ አንሰር ኢዝ ዋት ቢ ነው። እሺ 82ኛ ጥያቄ what was the Vietnam city that was renamed as a Ho Chi Minh city following the communist victory over the USA ይላል። እንደምታውቁት ቬትናም
ካልተሳሳትኩኝ 17 ዲግሪ ፓራሌል ላይ ነው አይደለ? 17 ዲግሪ ላቲቲዩድ ላይ ነው አይደለ? ለሁለት የተከፈለችው ኖርዝ እና ሳውዝ ተብሎ ሳውዙ በአሜሪካ እየተደገፈ ኖርዙ በራሻ እየተደገፈ የእርስ በርስ ጦርነት ሲያካሂዱ ቆዩ። በስተመጨረሻ የኮሚኒዝም ስርዓት ተከታይ የሆነው ወይም የራሻ ሳተላይት የሆነው ወይም በራሻ የሚደገፈው የሰሜኑ የሆቺሚኒ በሆቺሚኒ መንግስት የሚመራው ሰሜን ቬትናም ሳውዙን አሸንፎ ወይም አሜሪካን አሸንፎ ቬትናም አንድ ሆነች። ቬትናም አንድ ስትሆን በፊት አንድ ከተማ ነበረቻቸው። ከዛ ቬትናም አንድ ስትሆን ይሄ ከተማ ወይም የቬትናም ዋና ከተማ በመሪያቸው በሆቺሚኒህ ስም ተቀየረች እና አሁንም ድረስ የቬትናም ዋና ከተማ ሆቺሚኒህ ሲቲ ነው የምትባለው። በመሪያቸው በዛ ነጻ ባወጣቸው መሪ ነው የምትጠራውና እቺ ከተማ የበፊት ስያሜዋ ማን ነው? እቺ የሆቺሚኒህ ሲቲ የበፊት ስሟ ማን ነበር? ሳይገን የስ በበፊት ሳይገን ነበር የምትባለው። ፔኪንግ የት አካባቢ ነው ያለችው? እቺ ኮሪያ ላይ ወይ ኮሪያ ነው ወሰይ የኮሪያ ከተሞች ውስጥ ነች፣ አንዷ ነች። ዲኤንቢኤንፑ እቺ የቬትናም ጦርነት ነው እንጂ ከተማ አይደለችም። ሃኖይ እቺም የሆነች ስቴት ነች፣ የሆነች ኦር ታይላንድ አካባቢ መሰለች። እቺ ደግሞ ሶዛ አንሰር ይሷት ኤ ነው። ሳይገን ነች የቬትናም ዋና ከተማ የነበረች። 83 What was the main objectives of the Truth and Reconciliation Commission in the Southern Africa ይለናል። ደቡብ አፍሪካ ላይ የነበረው የትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ዋነኛ አላማ ወይም ደግሞ ኦብጀክቲቭ ምንድን ነበረ? ኤ ቱ ፓኒሽ አፓርታይድ ኢራ ኦፊሻልስ ይለናል። አይደለም። ይሄ በአፓርታይድ ስርዓት ስር የነበረው ወይም አፓርታይድ ደቡብ አፍሪካ ላይ በነበረበት ጊዜ ነበር ይሄ የትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ደቡብ አፍሪካ ላይ የመጣውና አላማው አፓርታይድን ፓኒሽ ማድረግ አልነበረም። ቢ ቱ ኢንቨስቲጌት ኤንድ ዶክመንት ሂውማን ራይት አቢዩዝስ የስ በዚህ በአፓርታይድ ምክንያት ደቡብ አፍሪካ ላይ የነበሩትን የመብት ጥሰቶች የሂውማን ራይት ጥሰቶችና ቢዞች ምን ለማድረግ ኢንቨስቲጌት ለማድረግና ዶክመንት አድርጎ ለዓለም አቀፍ ሕዝብ ለማድረስ እንዲሁም ለተለያዩ አካላት ለማድረስ ነበረ ይህን የትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ወደዚህ የመጣው። የአፓርታይድ ስርዓት ያደረሰውን የማህበራዊ የሰብአዊ መብት ጥሰቶችን ኢንቨስቲጌት እና ዶክመንት ያደረገው አካል ነው ማለት ነው። 84 which of the following innovations contributed to the success of European imperialism in Africa in the late 19th century ይለናል። which of the following innovations contributed to the success of European imperialism in Africa in the late 19th century? ኦኬ 19ኛው ክፍለ ዘመን ላይ በ19ኛው ክፍለ ዘመን ላይ አውሮፓውያን በአፍሪካውያን ላይ የበላይነት እንዲኖራቸው የኢምፔሪያሊዝም የበላይነት እንዲኖራቸው በቅኝ ግዛት ሙሉ በሙሉ እንዲቆጣጠሯቸው ያደረጋቸው እና አውሮፓውያንን ለዚህ ድል ያበቃቸው ኢኖቬሽን ወይም ፈጠራ የቱ ነው ማለት ኤ ዘ ዲስከቨሪ ኦፍ ሴሜንት ፎር ቢልዲንግ ኢፊሺየንት ሮድስ በቂ የሆኑ መንገዶችን ለመስራት የሚያግዛቸው ሲሚንቶ ማግኘታቸው ወይም መገንባታቸው ነው። አይደለም። ቢ ዘ ዲቨሎፕመንት ኦፍ ቴክኒክስ ፎር ኤክስፕሎሪንግ ሚነራልስ ይላል። ወይም ደግሞ ሚነራሎችን ወይም ማዕድናቶችን ኤክስፕሎር የማድረጊያ መንገድ ማግኘታቸው ነው ወይም ቴክኒኮችን ዲቨሎፕ ማድረጋቸው አይደለም። ሲ ዘ ኒውሜሪካል ሱፐሪዮሪቲ ኦፍ ዋይት አርሚስ ዛን አፍሪካንስ አይደለም። ዲ ዘ ዲስከቨሪ ኦፍ ሜዲሲናል ፕሮቴክሽን አጌንስት ዘ ማላሪያ የስ በእርግጥ ዋንኛና ማላሪያ ብቻ አይደለም ባይዘ ይሄን ጥያቄ ኢቭን ማለት ነው ተናግሬ ነበረ ያው ቪዲዮ ላይም ነበረና ኢቭን አንድ ተማሪ እንዳጋጣሚ ፈተና ከተፈተኑ በኋላ የሆነ እንዳጋጣሚ የሆነ ቀን ላይ ትራንስፖርት ውስጥ አግኝቶኝና ስልኩን ወጥቶ ነበር ከአንዳንድ የጠየቀኝና እሱ ያለው ምንድን ነበር አይ ቲንክ ቢሆን ሲ ነገር ነበር ያለው ብቻ ግን እና እንዴት ዲ ይሆናል ብሎ ነበር በቃ ሽንጡን ገትሮ ተከራከረኝና እንደምታውቁት አፍሪካን አውሮፓውያን ከዚህ በፊት ምን ነበር ብሎ የሚያስቧቸው ከቅኝ ግዛቱ በፊት አፍሪካን ዳርክ ኮንቲኔንት ነበረች ወይ ደግሞ ጨለማ አህጉር ነች ተብሎ ታስቡ ለምን ስለ ኢንተሪየር ፓርትስ ኦፍ አፍሪካ በደንብ አያውቁም ነበር። ከዛ 16ኛው ክፍለ ዘመን ላይ እድሜ ላይ ኤክስፕሎሬሽን ኤንድ ዲስከቨሪ ቀስ በቀስ አፍሪካ እየታወቀች መጣች። ነገር ግን አውሮፓውያን አፍሪካ ላይ ብቻ ሳይሆን እንደምታስታውሱት ደቡብ አሜሪካ ላይ ራሱ ሲሄዱ ስለ ትራንስ አትላንቲክ ስሌት ትሬድስ ነገር ሳስተምራችሁ ምን ብያችኋለሁ? ደቡብ አሜሪካ ላይ እንኳን ሲሄዱ አውሮፓ ነው ያለችው ላይ ቴምፕሬት ዞን ላይ ነው አይደል? ቴምፕሬት እና ፍሪጅድ ዞን ላይ ነው ያለችውና ይሄ የትሮፒካል አካባቢን አየር ንብረት አልለመዱትም። አሜሪካ ላይ ራሱ ሂደው ፕላንቴሽንን መስራት አልቻሉም። በዚህም ምክንያት ፕላንቴሽን የሚሰራላቸው ይሄ ትሮፒካል አካባቢ ላይ ያለውን በሽታ ሊቋቋም የሚችል እንዲሁም የአየር ንብረቱን መቋቋም የሚችል አካል ሲፈልጉ
ማንን አገኙ ማለት ነው? ከአሜሪካውያንም በደንብ የበለጠ ጠንካራ የሆኑትን አፍሪካንን አገኙ። ሶ አፍሪካውያን ይህንን አካባቢ ትሮፒካልን ለምደውታል። ወባውንም ሆነ ትሮፒካል አካባቢ ተያይዘው የሚመጡ እነዚህ ዲዚዞችን የመቋቋም እንትላላቸው። አውሮፓውያን ግን ወደዚህ አካባቢ ሲመጡ ዋነኛ ችግራቸው ምንድን ነበር? እነዚህ በወባ በሽታ መጠቃት ነበር፣ ወይም ደግሞ ትሮፒካል አካባቢ ላይ ባሉ በሽታዎች መጠቃት ነበር እና አውሮፓውያን ቀስ በቀስ ከቅኝ ግዛቱ በፊት አፍሪካ ላይ በደንብ ጥናት አድርገው ምን አገኙ? ለወባ በሽታ መፍትሄ አገኙ። ሶ ለወባ በሽታ እንዲሁም ለሌሎች ትሮፒካል ዲዚዞች መፍትሄ ማግኘታቸው ወደ አፍሪካ እንዲመጡና ቅኝ ለመያዝ የልብ እንዲኖራቸው አድርጓቸዋል ማለት ነው። 85 what was the major consequences of the second Balkan war ይለናል። የሁለተኛው የባልካን ጦርነት ውጤት ምን ሆነ? A the deepening of hostility between Austria-Hungary and Serbia over the territorial claim yes የሁለተኛው የባልካን ጦርነት ሲጠናቀቅ ሰርቢያና ኦስትሪያ ሃንጋሪ ከባድ ጥላቻ በመካከላቸው ዘርቶ ነበር ያበቃውና ሁለቱም ደግሞ ጸባቸው በምንድነው? በቴሪቶሪያል ክሌም ነው። ሰርቢያ ኦስትሪያ ከዚህ ከምስራቅ አውሮፓ ላይ ወይም ከባልካን ስቴቶች ላይ እጇን ታንሳ ትውጣ ትላለች። ኦስትሪያ ሃንጋሪ ደግሞ ከዚህ ምስራቅ አውሮፓ ላይ እነዚህ ባልካን ስቴቶችን መቆጣጠር ትፈልጋለች እና ሁለቱም ሀገራት በጣም ቁርሾ ውስጥ ነበሩ። ለዚህም ነው የሰርቢያው ነፍሰ ገዳይ ፕሪንሲፔ ጋቭሪሎ ፕሪንሲፔ እንግዲህ ማንን የኦስትሪያ ሃንጋሪውን አልጋ ወራሽ ማነው ስሙን አርኪዱክ ፍራንሲስ ፈርዲናንድ አርኪዱክን የት የገደለው? ቡልጋሪያ ላይ በይቅርታ ቦስኒያ ሄርዞጎቪና ሳራጄቮ ውስጥ እንትን ውስጥ እያደረገ ሳለ ወይም ደግሞ ከሚስቱ ጋር እየተዝናና ሳለ የገደለው በዚህ ምክንያት ነው። ለዛም ነው ኦስትሪያ ሃንጋሪ ሰርቢያ ላይ ጦርነት ስታውጅ የአንደኛ ዓለም ጦርነት ተጀመረ ማለት ነው። ዘ ፎርስ ዊዝድራዋል ኦፍ ኦቶማን ቱርኪ ፍሮም ኦል ቱ ዩሮፒያን ቴሪቶሪስ ይሄኛው ዘ ፈርስት ባልካን ዋር ነው። የአንደኛው የባልካን ጦርነት ሲጠናቀቅ ኦቶማን ቱርኪ ሙሉ በሙሉ ከአውሮፓውያን ግዛቶች ላይ ለቃ እንድትወጣ ተደርጋ ነበረ ማለት ነው። እሺ 686 ደቂቃ what was the significance of the battles of ሰገሌ of the 1960s in the Ethiopian conflict politics ይለናል። 1916 ላይ እንግዲህ የሰገሌ ጦርነት እንደምታስታውሱት ምንድን ነበረ? ልጅ ኢያሱ ሙሉ ለሙሉ በራስ ተፈሪ እንዲሁም በኢምፔረር ዘውዲቱ ጦር ኦቨርስሮ የተደረገበት ጦርነት ነበረና አባቱ የልጅ ኢያሱ አባት የወሎ መሪ ራስ ሚካኤል የልጁን ፓወር ለማስመለስ መጥቶ የተሸነፈበት ነው አይደለ? ሰገሌ ጦርነት የተሸነፈበት ነው። ሶ ይህ ጦርነት ምን አይነት በኢትዮጵያ ላይ ምን አይነት ፖለቲክስ ነበረው ነው? ኢት ኢንደር ዘ ፖለቲካል ኢንፍሉዌንስ ኦፍ ወሎ ኢን ዘ ናሽናል ፖለቲክስ ይላል። ሲጀመር ወሎ ከዛ በፊትም የናሽናል ፖለቲክስ መሪ አልነበረችም። ቢ ኢት ሌድ ቱ ዘ ቪክቶሪስ ኦፍ ፕሮግሬሲቭ ግሩፕስ ኢን ዘ ኮርት ፖለቲክስ ይለናል። የስ ይሄ የፕሮግሬሲቭ ወይም ደግሞ የማን የራስ ተፈሪ ኃይሎች ወደ ስልጣን እንዲመጡ ለምን የሰገሌ ላይ የራስ ሚካኤልን ጦር የገረሰሰው ማን ነው? የራስ ተፈሪ ቡድን ነው አይደል? ወይም የራስ ተፈሪ በራስ ተፈሪ የሚመራው ጦር ነው። ሶ ራስ ተፈሪ ወይም የፕሮግሬሲቭ ቡድኖች ወደዚህ ወደ ኢትዮጵያ ፖለቲክስ ወይም ወደ ኮርት ፖለቲክሱ እንዲመጡ አድርጓቸዋል። ሲ ኢት ማርክድ ዘ ኤንድስ ኦፍ ኢንፍሉዌንስ ኦፍ ዘ ትሪፓርታይት ፓወርስ ኢን ዘ ኢትዮጵያ አይደለም። ዲ ኢት ማርክድ ዘ ሺፍትስ ኦፍ ፓወር ፍሮም ሸዋ ቱ ወሎ አይደለም። ወሎ አላሸነፈም አይደል? ራስ ሚካኤል ሳይሆን ያሸነፈው ሸዋዎች ናቸው ያሸነፉት። ሶ ዘ አንሰር ኢዝ ቢ 87 which one of the following initiatives of ልጅ ኢያሱ can be said to have improved the conditions of Ethiopian peasantry ይለናል። ልጅ ኢያሱ እንግዲህ እንደምታውቁት ወደ ስልጣን እንደመጡ በጣም ብዙ ለውጦችን ማድረግ ችለው ነበር አይደለ? ሶ ልጅ ኢያሱ ካደረጓቸው ለውጦች ውስጥ የኢትዮጵያን ገበሬዎች የነበሩበትን ኮንዲሽን እንዲሻሻል ያደረገው ወይም ደግሞ ለኢትዮጵያ ገበሬዎች የተሻለ ለውጥ ነው ተብሎ የሚታሰበው የቱ ነው የሚለን የቱ ነው? ኤ the establishment of a modern police force which is called ጥሩምቡሌ ይለናል። አይደለም። ቢ the requirement that all businesses should be audited periodically to ensure the tax payment ይህም ከገበሬው ጋር ያገናኘውም። ሲ the appointments of local administrators on the basis of merits ይለናል። አይደለም። እነዚህ ሶስቱም እንግዲህ የልጅ ኢያሱ ሪፎርሞች ናቸው፣ ግን ከገበሬው ጋር አይገናኙም። ዲ the decision that the payments of ቲቴ ኦር አስራት should be based on the actual produces ይለናል። አዎ ልጅ ኢያሱ ምንድነው ያደረጉት? ይሄ የአስራት ሲሰበሰብ ወይም ደግሞ ቲቴ የምንለው ሲሰበሰብ የአስራት ክፍያ ሲሰበሰብ ሁሉም የሚጣልበትን አይደለም የሚከፍለው። ከዛ ፊት የተጣለብህን ነበር የምትከፍለው። ልጅ ኢያሱ ግን ምንድነው ያደረጉት? ሁሉም በአቅሙ ልክ የሰራውን ያመረተውን ነው መክፈል ያለበት ብለው ምን አድርገዋል ማለት ነው? በአክቹዋል ፕሮዲዩስ ላይ ተመርኩዞ አስራት እንዲሰበሰብ አድርገዋል። ሶ ይሄ ለገበሬው በጣም ምቹ ነበረ ማለት ነው። 88 ደቂቃ in what way did the constitutions of 1931 contribute to the consolidations of ኃይለ ሥላሴ's autocratic power ይላል።
የ1931 ኮንስቲቲዩሽን ወይም ህገ መንግስት በምን አይነት መልኩ ነው የአፄ ኃይለሥላሴን አውቶክራቲክ ፓወር ወይም የአፄ ኃይለሥላሴን ንጉሳዊ ስርዓታቸውን እንዴት ነው ኮንሶሊዴት ያደረገላቸው ወይም በምን አይነት መልኩ ነው ያጠናከረው? እንግዲህ ይሄ ኮንስቲቲዩሽን በዋነኝነት አላማው ምንድን ነበር ብለናል? ቱ ኮንሶሊዴት ዘ አውቶክራቲክ ሩልስ ኦፍ አፄ ኃይለሥላሴ ብለናል አይደለ? ሶ ኮንሶሊዴት ኦፍ አውቶክራቲክ ሩልስ ኦፍ አፄ ኃይለሥላሴ ስንል ሃው እንዴት ነው ኮንሶሊዴት የሚያደርገው? ኤ ኢት ጊቭ ዘ ኢምፔሪየር ዘ ራይት ቱ ፓርደን ክራይምስ አጌንስት ዘ ስቴትስ ይለናል አይደለም። ቢ ኢት ክሪኤትድ ኤ ፓርላመንት ዛት ውድ ዲቤት ኤንድ አፕሮቭ ሌጂስሌሽን ወይም ደግሞ የህግ ሊያወጣ የሚችል ህግን ለማውጣት ዲቤትና አፕሮቭ የሚያደርግ ፓርላመንት መስርቶ በመመስረት ነው ይለናል አይደለም። ሲ ኢት ሪዲዩስድ ዘ ፓወር ኦፍ ኖቢሊቲስ ቱ ቻሌንጅ ሂዝ አውቶሪቲ ይለናል። የስ የአፄ ኃይለሥላሴን ፓወር ቻሌንጅ ሊያደርጉ የሚችሉ ኖቢሊቲዎችን የነሱን ፓወር ወይም የኖቢሊቲዎቹን ወይም የመኳንንቶቹን ፓወር ከዚህ በፊት እንደነበሩ እንደልባቸው እንዲሆኑ ሳይሆን የመኳንንቶቹን ፓወር የኖቢሊቲዎቹን ፓወር ሬዲዩስ ያደረገ እነዚህ ኖቢሊቲዎች አፄ ኃይለሥላሴን ቻሌንጅ ማድረግ እንዳይችሉ ያደረገ ህገ መንግስት ነበረ ማለት ነው። እሺ 89ኛ ጥያቄ why did ቢስማርክ ኦርጋናይዝ ዘ አሊያንስ ሲስተም ይለናል። ኦቶ ቮን ቢስማርክ የአሊያንስን ሲስተም ኦርጋናይዝ ያደረገበት ምክንያት ምንድን ነው? ወይም ደግሞ ህብረት የፈጠረበት ምክንያት ምንድን ነበረ? የአንደኛ ዓለም ጦርነት ሊጀምር ሲል ማለት ነው። ቱ ዞልቭ ዩሮፒያን ኮሎኒያል ሪቫለሪ ኢን ዘ አፍሪካን ፒስፉሊ ይለናል። ወይም ደግሞ የአውሮፓውያን ኃይሎችን በአፍሪካ ላይ ያላቸውን ሪቫለሪ ፒስፉል በሆነ መንገድ ለመፍታት ነው ይለናል አይደለም። ቢ ቱ ዊክን ብሪቲሽ ዶሚናንስ ኢን ዘ ዩሮፒያን ፖለቲክስ አይደለም። ሲ ቱ ሰፖርት ዘ ኦቶማን ኢምፓየር አጌንስት ዘ ሩሲያን ኤክስፓንሽን አይደለም። ዲ ቱ ሴኪዩር ፕሮቴክሽን ፎር ጀርመኒ አጌንስት ዘ ፍሬንች ሆስቲሊቲ የስ ፈረንሳይና ጀርመን እንደምታውቁት ለረጅም ጊዜ የቆየ ባላንጣነት አለ መካከላቸው ወይም ጸር ናቸው፣ ጠላታሞች ናቸው፣ ጸበኞች ናቸው። ሶ ጀርመንን በፈረንሳይ እንዳትጠቃ ወይም ደግሞ የጀርመን ደህንነት የተረጋገጠ እንዲሆን ለማድረግ ወይም የጀርመንን ሴኩሪቲ ፕሮቴክሽን ሴኩር ለማድረግ ምን አደረገ ማለት ነው? ከተለያዩ ሀገራት ጋር ምን ይፈጥር ነበረ? አሊያንስ ይፈጥር ነበረ። ይሄ አሊያንስ ደግሞ ምን ይጠቅማቸዋል? ጀርመን ምናልባት በፈረንሳይ ብትጠቃ እነዚህ ከጀርመን ጋር አሊያንስ የሆኑ ሀገራቶች ለጀርመን አግዘው ፍራንስን ያጠቃሉ ማለት ነው። ሶ ይሄ ነበር የኦቶ ቮን ቢስማርክ እንግዲህ ሀሳቡ ማለት ነው። እሺ 9ኛ ጥያቄ ላይ which of the following was a factor for the collapse of communism in the late 1980s ይለናል። በ1980ዎቹ መጨረሻ አካባቢ ላይ የኮሚኒዝም ስርዓት እንዴት ሊወድቅ ቻለ ወይም ደግሞ ለኮሚኒዝም ስርዓት መውደቅ ምክንያት የሆነው የቱ ነው? ኤ ዘ ራይስ ኦፍ አንቲ ኮሚኒስት ሙቭመንትስ ኢን ዘ ኢስተርን ዩሮፕስ ይለናል። ምስራቅ አውሮፓ ላይ የአንቲ ኮሚኒዝም ወይም ደግሞ የጸረ ኮሚኒዝም እንቅስቃሴዎች መበራከታቸው ነው። አዎ። ቢ ፖለቲካል ኤንድ ኢኮኖሚክ ሪፎርምስ ኢኒሺየትድ ባይ ዘ ጎርባቼቭስ ይለናል። ያው እሱ ኮሚኒዝም እንዲወርቅ አስቦ አይደለም እነዚህን ሪፎርሞች ያደረገው፣ ምን ለማድረግ ነው? ኮልድ ዋር እንዲያበቃ ነው። ሶ ለኮሚኒዝም ስርዓት መውደቅ ሳይሆን እሱ ምክንያቱ ጎርባቼቭ ያወጣቸው ኢኮኖሚካልና ፖለቲካል ሪፎርሞች ለኮሚኒዝም መውደቅ ሳይሆን ለኮልድ ዋር ማብቃት ምክንያት ናቸው። ሲ ሪቫለሪ ቢትዊን ሶቪየት ኤንድ ቻይኒዝ ፎርም ኦፍ ኮሚኒዝም አይደለም። ሲ ዲ ሎስ ኦፍ ፖፑላር ሰፖርት ፍሮም ዘ አይዲዮሎጂ ዛት ግሎባል ሌቭል አይደለም። ዘ አንሰር ኢዝ ዋት ኤ ነው። ምስራቅ አውሮፓ ላይ አብዛኞቹ ሀገራቶች ይህንን የኮሚኒዝም ስርዓት እየተቃወሙ መምጣታቸው ኮሚኒዝም እንዲዳከም አድርጎታል ማለት ነው። 91 why did the imperial government fail to carry out a land reform program in the late 1960s and early 1970s ይለናል። ኢምፔሪያል ጎቨርንመንት ስንል ማን? የአፄ ኃይለሥላሴ መንግስት በ1960ዎቹ መጨረሻ አካባቢና 1970ዎቹ መጀመሪያ አካባቢ ላይ ላንድ ሪፎርም ፕሮግራምን ማካሄድ አልቻለም፣ ወይም ደግሞ የላንድ ሪፎርም ፕሮግራምን ለማካሄድ አልቻለም። ለምንድን ነው? ኢት ላክር ዘ ቴክኒካል ኤንድ ፋይናንሻል ሪሶርስስ ፎር ኢትስ ሪያላይዜሽን ይለናል። ይሄ ላንድ ሪፎርሙን ቢያካሄድ ያንን ኢምፕሊመንት ለማድረግ እና መሬት አውርዶ ለመስራት ቴክኒካል እና ፋይናንሻል ሪሶርስ ስለሌለው ነው አይደለም። ቢ ኢት ፊርድ ዛት ዜር ውድ ቢ ኦፖዚሽን ፍሮም ዘ ቢዛንት ይለናል አይደለም። ሲ ኢት ዋዝ ፕሪኦኩፓይድ ዊዝ ዘ ቢዛንትስ ሪቤሊየን ኢን ዘ ጎጃም ኤንድ ባሌ ይለናል አይደለም። ኢት ፊርድ ዛት ዜር ውድ ቢ ስትሮንግ ኦፖዚሽን ፍሮም ኤ ቢግ ላንድ ኦውነርስ ይለናል። የስ የአፄ ኃይለሥላሴ መንግስት ደርግ ይዞት የመጣውን ይህን የላንድ ሪፎርምን አይዲያ እሱ ቀድሞ ወይም ደግሞ የአፄ ኃይለሥላሴ መንግስት ያን ሪፎርም ቢያደርገው አፄ ኃይለሥላሴ ዋነኛ የእሳቸው ደጋፊዎችና የእሳቸው ስልጣንን የሚደግፉት አካላት ላንድ ኦነሮቹ ወይም ላንድ ሎርዶቹ ናቸውና ይህን የመሬት ሪፎርም ቢያደርጉ ከነዚህ ላንድ ሎርዶች ትልቅ የሆነ ኦፖዚሽን እና ሪቤሊየን ይገጥማቸዋል። ሶ ይሄ ሪቤሊየን ደግሞ ስልጣናቸውን ቻሌንጅ የሚያደርግ ስለሆነ ያን ፍራቻ ነበረ ምን ያሉት
ሪፎርሙን ያላካሄዱት ማለት ነው። 92ኛ ጥያቄ why did the 1916 ኮፕ attempt ኮፕ against ኢምፔረር ኃይለ ሥላሴ ፌል ይለናል። 1960 ላይ አጼ ኃይለ ሥላሴን ለመገልበጥ የተደረገው መፈንቅለ መንግስት ለምን ከሸፈ? በሁለቱ ወንድማማቾች በግርማሜ ነዋይና በመንግስቱ ነዋይ አማካኝነት የተካሄደው መፈንቅለ መንግስት ከሽፏል አይደለ? ይሄ መፈንቅለ መንግስት ለምንድን ነው የከሸፈው? there was a disagreement between the COP leaders on what to do with the ኃይለ ሥላሴ's officials ይለናል። ኮፑን ያካሄዱት ወይም ደግሞ መፈንቅለ መንግስቱን ያደረጉት አካላቶች የአጼ ኃይለ ሥላሴ ኦፊሻሎችን ወይም ደግሞ የአጼ ኃይለ ሥላሴ የሾሟቸውን ኦፊሻሎች ምን እንደሚያደርጓቸውና ወደ ምን እንደሚወስዷቸው ግራ ስለገባቸው አይደለም። ቢ the COP leaders failed to secure support from the army and the air force ይለናል። yes ይሄን መፈንቅለ መንግስቱን ያደረጉት አካላት ከአርሚው ወይም ደግሞ ከዚህ ከሰራዊቱ የሀገሪቷን ድንበር ከሚጠብቀውና ዋነኛው ከሚባለው የሰራዊት መከላከያ ሰራዊት የምንለው ማለት ነው የሱን ሰፖርት አላገኙም። ወይም ደግሞ መከላከያ ሰራዊቱ የአፄ ኃይለ ሥላሴን መንግስት እንጂ ማስቀጠል የፈለገው ይሄን መፈንቅለ መንግስቱን አልደገፈም። ስለዚህ መፈንቅለ መንግስቱን አልደገፈም ማለት ያ መፈንቅለ መንግስቱን ያደረጉት አካላት ከማን ጋር ሊዋጉ ነው ወይም ጸብ ናቸው ማለት ነው? ከመከላከያው ጋር ጸብ ናቸው። ይሄ መከላከያው ስርዓት ደግሞ ማንን ገረሰሰው? ይሄን የመፈንቅለ መንግስት አድራጊዎችን እያሳደደ ድባቅ መጥቷቸዋል ማለት ነው። 93 ጥያቄ how did France punish Guinea for voting against a continued political association with the former colonial masters ይለናል። እንደምታውቁት እንግዲህ አፍሪካውያን 1960 አካባቢ ላይ ነጻነታቸውን እያወጁ ሲመጡ ፈረንሳይ ለቀኝ ግዛቶቿ ሁለት ምርጫ አቅርባ ነበረ። ምርጫ 1 ምንድን ነበር የሚለው የፈረንሳይን ማንዴት ወይም በፈረንሳይ አስተዳደር ስር እንዲቆዩና በዛም በኩል ደግሞ ከፈረንሳይ የሚፈልጉትን ኢኮኖሚካል ፖለቲካል አሲስታንስ ማንኛውንም ድጋፍ ማግኘት እንደሚችሉ ፈረንሳይ ያረጋገጠችላቸው። ሁለተኛው ደግሞ ቻርልስ ዲጋሌ ነበር አይደለ ይሄንን ምርጫ የሰጣቸው። ሁለተኛው ምርጫ ደግሞ የፈረንሳይን አገዛዝ አልፈልግም ብሎ የሚወጣ ደግሞ ካለ ያለምንም ቻሌንጅ የፈረንሳይ ወታደሮችም ሆኑ አመራሮች ያችን ሀገር ለቀው ይወጣሉ። ነገር ግን ያቺ ሀገር ምንም አይነት ድጋፍ ከፈረንሳይም ሆነ ከፈረንሳይ እንትሎች አጋር ሀገራቶች ድጋፍ እንደማታገኝ አረጋገጠላቸው ማለት ነው። በዚህ ምክንያት አብዛኞቹ የአፍሪካ የፈረንሳይ ቅኝ ግዛት ሀገራቶች ሁሉም በሚባል ደረጃ ኖ አይ በፈረንሳይ ቅኝ ግዛት ስር እንቀጥላለን ድጋፉ እንዳይቀርብን በሚል ተስማምተዋል አይደለ? ማን ብቻ ነች የወጣችው? ጊኒ ብቻ ነች። ኧረ ሉዓላዊነቴ ይበልጥብኛል ብለው ጊኒያውያን ምን አሉ? ከፈረንሳይ ቅኝ ግዛት ነፃ ወጡ። የፈረንሳይ መንግስት ጊኒን እንዴት ፓኒሽ ያደረጋት ነው? ነፃነታቸውን በመምረጣቸው እንዴት ፓኒሽ ያደረጋት? አልተቀጣችም አይደል? ጊኒ ስፖንሰሪንግ የኮፕ አጌንስት ሴኮቱሬን ለመገልበጥ የፈረንሳይ መንግስት መፈንቅለ መንግስት አዘጋጅቶ ነበር አይደለም። ቢ ዲናይንግ ኤኒ ፎርም ኦፍ አሲስታንት ቱ ዘ ካውንትሪ የስ ፈረንሳይ ቃል በገባችው መሰረት ለጊኒ ምንም አይነት ድጋፍ እንዳይሰጥ ምንም አይነት አሲስታንት እንዳይደረግ ነው ያደረገችው እንጂ ሌላ ምንም አይነት የጦርም የፖለቲካም ኢንፍሉዌንስ አታደርግም ነበር። 94 which one of the following shows the continued influence of western countries over the economies of African countries after independence ይለናል። አፍሪካን ሀገራቶች ነፃ ከወጡ በኋላ እንግዲህ ኢኮኖሚያቸው አሁንም ድረስ በዌስተርን ሀገራቶች ኢንፍሉዌንስ ስር ነው ያለው። ይሄንን የዌስተርኖቹን ኢንፍሉዌንስ በአፍሪካ ኢኮኖሚ ላይ ያለውን ኢንፍሉዌንስ የሚገልጸው የቱ ነው ይለናል። the exports of primary and industrial products to the western country አይደለም፣ ፕራይመሪ ነው ግን ኢንዱስትሪያል ፕሮዳክት አይደለም። ቢ ዘ ኢንዲፔንደንስ ኦን ኢንፍራስትራክቸራል ቢልት ባይ ዘ ዌስተርንስ ይለናል። አፍሪካውያን አሁንም ድረስ በዌስተርኖች በተገነቡ ኢንፍራስትራክቸሮች ላይ ጥገኛ ናቸው ይለናል። እሺ ሲ ዘ ዲፔንደንስ ኦን ዌስተርንስ ሞዴልስ ኦፍ ኤዱኬሽን ኖ። ዲ ዘ ዲፔንደንስ ኦፍ አፍሪካን ካንትሪስ ኦን ዘ ዌስተርንስ ሉአንስ አፍሪካውያን አሁንም ድረስ በምዕራቡ የዓለም ክፍል በነ አሜሪካ በነ እንግሊዝ በነ ፈረንሳይ በሚደረግላቸው እርዳታ ላይ ናቸው። አሁንም ድረስ አፍሪካውያን በዌስተርን አውሮፓውያን እና በዌስተርን ስቴቶች በሚደረግላቸው ድጋፍ ላይ ናቸው አሁንም ድረስ ያሉት ማለት ነው። 95 which of the following was the characteristics of COPs in the African politics after independence አፍሪካን ነፃ ከወጡ አፍሪካን ሀገራት ነፃ ከወጡ በኋላ አፍሪካውያንን አንዱ ልዩ የሚያደርጋቸውና መገለጫቸው ምንድነው? መፈንቅለ መንግስት ነው። በቃ እዛም መፈንቅለ መንግስት እዚህም መፈንቅለ መንግስት ምስራቁም ላይ ምዕራቡም ሰሜኑም ደቡቡም መካከለኛውም የትኛውም የአፍሪካ ክፍል ስትሪ መፈንቅለ መንግስት ሁሉ ያለና ይሄ የአፍሪካውያን መፈንቅለ መንግስት ካራክተሪስቲክስ የሆነው የቱ ነው? although COPs were instrumental in removing authoritarian leaders the regimes that replaced them brought very little changes ይለናል። yes ምንም ሌላ መገለጫ የለውም። የአፍሪካ መፈንቅለ መንግስት ምንድነው?
አፍሪካ ውስጥ የሚገኙ እነዚህ አውቶሪታሪያን ሊደሮችን ከስልጣን ለማውረድ ሁሉም የአፍሪካን ሀገራት የሚያደርጉት ምንድነው? መፈንቅለ መንግስት ነው። ችግሩ ግን ምንድነው? ይሄ መፈንቅለ መንግስት ከተካሄደ በኋላ የሚመጣው መንግስትም ይለናል። ይኸው የሚመጣው ሪጅምም ሪፕሌስ የሚያደርገው ሪጅምም ምንም አዲስ ነገር ይዞ አይመጣም። ሊትል የሆነ ሪፎርም ነው ይዞ የሚመጣው፣ ወይም ሊትል የሆነ ቼንጅ ነው ይዞ የሚመጣው። አያችሁ፣ አሁን የደርግ መንግስት የአፄ ኃይለ ሥላሴ መንግስት በመፈንቅለ መንግስት ገለበጠ አይደለ? የተወሰነ ለውጥ አደረገ። ከዛ ውጭ ጨቋኝ የሆነ አሰራር ነበር የነበረው እሱ። ከዛስ የኢህአዴግ መንግስት መጣ፣ እሱም የተወሰነ ለውጥ ያመጣና በዛ ይቀጥላል። ከዛ ያው በመፈንቅለ መንግስት ባይሆንም ግን በመፈንቅለ መንግስትም በዲሞክራሲ መንገድ የሚመጡ የአፍሪካ መንግስታት ሊትል ቼንጅ ነው ያላቸውና መፈንቅለ መንግስቱም ደግሞ ቀድሞ የነበሩትን መንግስታት ለመገልበጥ የሚካሄድ ነው። ሶ ዛንሰር ኢስ ዋት ኤ ነው። 96ኛ ጥያቄ what was the major political agenda of the transitional period from 1991 up to 94 in ኢትዮጵያ ይለናል። በኢትዮጵያ ስርዓት ውስጥ እንግዲህ ያው ቻፕተር 8 ላይ ያለ ነው። እስካሁን ከቻፕተር 8 ይሄን ጥያቄ ብቻ ነው ያየሁት። የሚገርማችሁ ነገር አያችሁ። ለዚህ ነው የ12ኛ ክፍል ቻፕተር 8 እና 9 ቪዲዮ ኢቭን በዩቲዩብ ላይ ራሱ ያለቀኩላችሁና አያስፈልጋችሁም። ሾርት ኖቱን ወይ ማጤራውን ብቻ አንባችሁ ለፉ ምለው ለዚህ ነው። ሶ ከ1991 እስከ 94 የነበረው የኢትዮጵያ ትራንዚሽናል ጎቨርንመንት ፖለቲካል አጀንዳው ምንድን ነበረ ነው? ፖለቲካል አጀንዳው ምንድን ነበር? ኤ ፋይንዲንግ ኤ ኒው ፎሬን ፓርትነር ቱ ሄልፕ ዊዝ ኢኮኖሚክ ኤንድ ሶሻል ሪከቨሪ አፍተር ዘ ዲኬድስ ኦፍ ዋር አይደለም። ሲ ቢ ሪስታብሊሽንግ አን ኢትዮጵያን አርሚ ኦን ዘ ቤዚስ ኦፍ ኢትኒክ ኤንድ ሪጂናል ሪፕሬዘንቴሽን። ሲ ትራንስፎርሚንግ ዘ ካውንትሪ ፍሮም ዘ ሴንትራላይዝድ ኮማንድ ኢኮኖሚ ቱ ዋን ቤዝድ ኦን ዘ ፕሪንሲፕልስ ኦፍ ማርኬት ሊበራሊዝም። እሺ ዲ ዲቨሎፒንግ ኤ ኮንስቲቱሽን ዛት ውድ ጋራንቲ ቦዝ ዘ ዲሞክራቲክ ራይትስ ኦፍ ኢንዲቪጁዋልስ ኤንድ ግሩፕስ ይለናል። የስ ዘ አንሰር ኢስ ዲ ነው። የራሱ የሆነ ኮንስቲቱሽን ያለውና በዚህ ኮንስቲቱሽን ደግሞ ለእያንዳንዱ ኢንዲቪጁዋል እና ግሩፖች ዲሞክራቲክ ራይት የሚሰጥ እንዲሁም ሂውማን ራይታቸውን የሚያስጠብቅ ህገ መንግስታዊ የሆነ ስርዓት መመስረት ነበረ። እሺ ወደ 97ኛ ጥያቄ እንለፍ። ወደዚህ ከማለፈ በፊት አሁንም በድጋሚ በባለፈው ቪዲዮ ላይ የነበረው ስህተት ከልብ ይቅርታ ለማለት እወዳለሁ። በእኔም በኩል ያለውን ችግር ፕሊስ እባካችሁ ተረዱልኝ እና ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ፕሊስ። ኦልሞስት ይህ ቻናል በዚህ በተከፈተ ገና በ10 ቀን ብቻ ወደ 10,000 ቪው አግኝቷል እና ግን ከዚህ ውስጥ እንኳን 450 ምናምን ሰው ብቻ ነው ሰብስክራይብ ያደረገውና ይሄ ትንሽ ያማል። እግዚአብሔርን እኔ በእኔ ቦታ ሆናችሁ ብትመለከቱት ድካሙን እኔ እንጃ። እዚህ አንድ ሰዓት ምናምን ቪዲዮ ሰርቼ ከዛ ደግሞ ድጋሜን እንደገና ደግሞ ወደ ፒሲው ገልብጬ እንደገና እሱን አፕሎድ ለማድረግ ከ30 ደቂቃ በላይ ጠብቄ ተብኔል አዘጋጅቼ ብቻ እንዴት እንደምነግራችሁ አላቅም። ምናልባት አንድ ቀን ተረዱኝ ይሆናል እና ፕሊስ በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። 97 what was the difference between self help associations and the political parties that emerged in Africa in the interwar period ስለናል። ኢንተርዋር ፔሪድ ማለት በአንደኛ ዓለም ጦርነትና በሁለተኛ ዓለም ጦርነት መካከል አፍሪካ ውስጥ እንግዲህ ሰልፍ ሄልፕ አሶሲዬሽኖች እና የተለያዩ ፖለቲካል ፓርቲዎች ነበሩ። ሶ እነዚህ ሁለቱ አካላቶች የነበራቸው ልዩነት ምንድነው? ሰልፍ ሄልፕ አሶሲዬሽኖች እና ፖለቲካል ፓርቲዎች። ኤ ዘ ፎርመር ይለናል። ዘ ፎርመር ማለት ሰልፍ ሄልፕ አሶሲዬሽን ነው። ሰፖርትድ ኮሎኒያል ሩል ዋይት ዘ ሌተር ዲማንድድ ኢንዲፔንደንስ ይለናል። አይደለም፣ ሁለቱም እንትን ናቸው፣ ቅኝ ግዛትን አይፈልጉም። ቢ ዘ ፎርመር ዌር ሌድ ባይ ኤዱኬትድ ኢላይትስ ዋይል ዘ ሌተር ዌር ሌድ ባይ ዘ ትራዲሽናል ሊደርስ ይለናል። አይደለም። ሲ ዘ ፎርመር ዌር ፕራይመርሊ ኮንሰርንድ ዊዝ ዘ ኢኮኖሚክ ኢሹስ ዋይል ዘ ሌተር ፎከስድ ኦን ዘ ብሮደር ፖለቲካል ማተርስ ይለናል። የስ ፖለቲካል ፓርቲዎች በዋነኝነት የፖለቲካ አይዲዮሎጂ ነው ያላቸው። ፎርመሮቹ ወይም ደግሞ ሰልፍ ሄልፕ አሶሲዬሽኖች ደግሞ በዋነኝነት ኢኮኖሚካል አድቫንስመንትንና ዲቨሎፕመንትን ትኩረት አድርገው የሚሰሩ ኢንስቲትዩሽኖች ናቸው ማለት ነው። እሺ 98ኛ ጥያቄ ላይ ስንመጣ ፎሎዊንግ ዘ ወልዋል ኢንሲደንት ይለናል ኦፍ 1934 1934 ላይ የወልዋል ኢንሲደንት ተከስቷል አይደለ? 1934 ላይ የወልዋል ኢንሲደንት ተከስቶ ነበር፣ ወይም ደግሞ ሙሶሎኒ ኢትዮጵያን ለመውረር የተነሳበት በዚህ በኦጋዴን በኩል የጣሊያንና የኢትዮጵያ ጦር የተጋጩበት ማለት ነው። ዋት አክሽን ቴክ ባይ ዘ ኢታሊያን ኮዝድ ዘ አውትብሬክስ ኦፍ ዋር ቢትዊን ኢትዮጵያ ኤንድ ኢታሊ ይለናል። ሶ በሁለቱ ሀገራት መካከል ጦርነትን ያስነሳው ክስተት ይሄ ክስተት ነበርና ምንድን ነበር ኮዙ ነው? ኤ ሰብሚሽንስ ኦፍ አን አክሴፕታብል ዲማንድስ ቱ ኢትዮጵያ ይለናል። አይደለም። ቢ ዲሲሽን ቱ ቴክ ኮንፍሊክት ቱ ዘ ሊግ ኦፍ ኔሽን ይለናል። አይደለም። ሲ ዲፕሎይመንትስ ኦፍ ዘ አርሚ ቢትዊን ዘ ኢታሎ ሶማሌላንድ ኢትዮጵያ ይለናል። አዎ በዚህ ሰዓት ሁለቱን ሀገራት ያጋጫቸው ምንድነው? በዚህ ኢታሊ ሶማሌላንድ ላይ የጣሊያን ወታደር አለ። ከዛ ይሄ የጣሊያን ወታደር ወደ ኢትዮጵያ ግዛት ወደ ኦጋዴን ድንበር በጣም ጠጋ ብሎ ነበር አይደለ? ከዛም ያው የኢትዮጵያ ፎርስም የጣሊያንን ሰራዊት እንዲያፈገፍግ ቢጠይቅም አልሆነም። ነገር በዚህ ምክንያት ጥቃት ተሰነዘረ፣ ብዙ የጣሊያን ወታደሮች ወደሙና በዚህም
ሙሶሎኒ ኢትዮጵያ ይቅርታ እንድጠይቅ እንትና ላይ የኢትዮጵያ መንግስትም ደግሞ ወደ ሊግ ኦፍ ኔሽን ሀሳቡን ይዞ ቢቀርብም ያው ሙሶሎኒ አላማው መጀመሪያም ኢትዮጵያ መውረር ነበርና ይህችን ምክንያት ተጠቅሞ ኢትዮጵያን ለመውረር ችሏል ማለት ነው። 99 which of the following was a common to national liberation movements in Kenya and Algeria ይለናል። በኬንያና በአልጄሪያ መካከል የነበረው ወይም ደግሞ ኬንያውያን ለነጻነት ተዋግተዋል አይደል? ወይም ደግሞ ሀገራቸውን ከቅኝ ግዛት ነጻ ለማውጣት ተዋግተዋል። አልጄሪያዎችም እንደዛው አይደል? ሶ እነዚህ ሁለቱን ሀገራቶች የነበራቸውን ናሽናል ሊበሬሽን ሙቭመንት የሚያመሳስለው ነገር ምንድነው ነው? ኤ ስትሮንግ ኢንፍሉዌንስስ ኦፍ ኮሚኒስት አይዲዮሎጂ ይለናል። ሁለቱም ሀገራቶች ላይ ስትሮንግ የሆነ የኮሚኒዝም አይዲዮሎጂ ኢንፍሉዌንስ ነበር አይደለም። ቢ ስትሮንግ ሰፖርት ፍሮም ዘ ሶሻሊስት ታንዛኒያ ይለናል አይደለም። ሲ ሪዞርት ቱ አርምድ ስትራግል አስ ስትራቴጂ ይለናል። ሁለቱም ሀገራቶች መጀመሪያ ፒስፉል በሆነ መንገድ ሞከሩ፣ ከዛ ግን አልሆን ሲል ሁለቱም ኃይለኛ ወደ ሆነ ወይም ከባድ ወደ ሆነ አርምድ ስትራግል ነበር የገቡት ማለት ነው። መቶኛ ጥያቄ which one of the following African nationalist leader took parts in 1945 Pan Africanism Congress that took place in Manchester ይለናል። እንግዲህ ፓን አፍሪካኒዝም እንቅስቃሴ እንግዲህ 5 ስብሰባዎች ነበሩት ከመጀመሪያው ከለንደን አንስቶ እስከ 5ኛው እስከ ማንቸስተር ድረስ ማለት ነው። ሶ የትኛው የአፍሪካ መሪ ነው ናሽናሊስት ሊደር ነው 1945 ላይ ማንቸስተር ውስጥ በተካሄደው የፓን አፍሪካኒዝም ስብሰባ ላይ ተሳታፊ የነበረው ይለናል። ኤድዋርድ ቢልደን አይደለም፣ ጁሊየስ ኒየሬ እኔ እንደማሰሰው ግን ባይዘው የላችሁ በኦልድ ከሪኩለም መጽሐፍ ላይ ጁሊየስ ኒየሬ የታንዛኒያው መሪ ጁሊየስ ኒየሬ የፓን አፍሪካኒዝም ማንቸስተር ላይ በነበረው እንትን ላይ ከተሳተፉ 5 አፍሪካን መሪዎች መካከል ጁሊየስ ኒየሬ፣ ኳሜ ንኩሩማ ከዛ ደግሞ ማነው የዛ የናይጄሪያው ደግሞ ማነው ስሙ ጆሞ ኬንያታ፣ ከዚያ ላይ የደቡብ አፍሪካው ማን ነበር አሌክሳንደር ናይባላ እንዳለ ከዛ ደግሞ ማን ነበር ስሙ ብቻ አንድ መሪ አለና እነዚህ 5ቱ ነበር ይሳተፉትና ጁሊየስ ኒየሬ ተሳታፊ ነበር። በኒው ከሪኩለም ግን አላካተተውም። ሲ ጋማል አብዱል ናስር አልነበረም። ዲ ኳሜ ንኩሩማ የኳሜ ንኩሩማ የጋናው ነው መሰለኝ። እነዚህ መሪዎች ወይም ኳሜ ንኩሩማ በፓን አፍሪካኒዝም 5ኛው ኮንፈረንስ ወይም ማንቸስተር ላይ በተካሄደው ስብሰባ ላይ የነበረ መሪ ነበረ ማለት ነው። እሺ ተማሪዎች ለዛሬ የነበረን ቆይታ እዚህ ጋር ተጠናቋል ማለት ነው። የኤግዛም ጥያቄው አሁንም እስከ ፈተናችሁ ድረስ ሪሚዲያሎችም 12ቶችም ፈተናችሁ እስከ ተፈተኑ ድረስ ይቀጥላል። እንግዲህ በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ